قلتها مناسب أنا ولا معك سنة سوتي تحازو ويكا مسنا فاميلي ويدخل عرفت كلنا نهمنا وهدت بجوه هزبنا عبيك أبسطت عدل تدكنا كان خعبت فلتت كانت يدلينا نوران ممكا انت بكيسا نغلو تعكوف كتسكن كتك كسارة نعلوف ما انت بكيسا نغلو تعكوف بغلتو كله قصاته كمنا يا دماته نغلو تترنا تنكتاته بايتا ولدونا أمازن الصاته حلنا نكتو ሰላም እንደምናመሻችሁ ይህ የአማርኛው ፕሮግራማችን የማህፀን ፕሮግራም ነው። ዛሬ የመጀመሪያ ፕሮግራማችን ነው። በአማርኛ ቋንቋ ስንጀምር አጠገቤ ነፃነት ሙሉጌታና መታሰቢያ ያሉ በሁሉ ዓለም ያላችሁ እንደየሰዓታችሁ እንዴት አመሻችሁ። ዛሬ ይዘን የሚቀርብንላችሁ ርዕሰ ጉዳይ ስለ ህፃናት አስተዳደግና ስለ ልቦና ቀረጻቸውን በሚመለከት ነው። ነፃነት ሙሉጌታ ሳይኮሎጂስት ናት። ይህንን በሰፊው ታብራራ እንላለች። ራሳቸውን ያስተዋውቃሉ። ከዛ በፊት ቀድሜ ለማሳወቅ ሁላችሁ የምትከታተሉ ፕሮግራማችን ላይ ያላችሁ ላይቭ የሚተላለፍ ስለሆነ ሊንካችን አለ። ከሊንኩ ስር ቀጥታ እኛ ጋር ጥያቄ መጠየቅ የምትፈልጉ ኮንታክት መደወል የምትፈልጉ ከሊንኩ በታች ስልክ ቁጥራችን አለ። መደወል ቴክስት ማድረግ ትችላላችሁ። ዋትስአፕ አለ፣ ኢሞ አለ፣ ቫይበርም አለ። ኮንታክት አድርጉን፣ ጥያቄዎቻችሁን አቅርቡልን። ከዚህ ተጨማሪ ሁሉ ሰው በየቦታው ይህንን ፕሮግራማችንን መከታተል እንዲችል ብዙ ልንማማርበት የምንችለው ስለሚሆን ይህንን ሊንኩን ሼር እያደረጋችሁ በፌስቡክም ሆነ በዩቲዩብ ላይ እንዲዳረስ አድርጉልን። በቀጥታ ወደ ፕሮግራማችን ስንመጣ እዚህ ጋር ባለሙያዎች አሉ። መታሰቢያም ነፃነትም ራሳችሁን እስቲ ያስተዋውቁ። መጀመሪያ እኔ ከራሴ ልጀምርና እኔ ስሜ ቅድስት ይባላል። በካውንስሊንግ ወይም ቴራፒውቲክ ካውንስሊንግ በሚል የካውንስሊንግ ሰርቪስ እሰጣለሁ። ሜንታል ሄልዝ ላይ የተለያዩ ሜንታል ሄልዝ ኢሹዎችን የሚመለከት እዚህ በዩኬ ውስጥ በህፃናት ዙሪያ ሊሆን ይችላል፣ በአዋቂዎች ሊሆን ይችላል፣ በተለያዩ ርዕሰ ጉዳዮች ጋር በማገልገል እገኛለሁ። አጠገቤም ሳይኮሎጂስት ነፃነት አለች። እነሱም ራሳቸውን እንዲያስተዋውቁ ድሉን ለነሱ እሰጣለሁ። ነፃነት ካንቺ ልጀምር። ሰላም፣ ነፃነት ሙሉጌታ እባላለሁ። ሳይኮሎጂስት ሳሎን ግን ቻይልድ ዴቨሎፕመንት እና ሳይኮሎጂ ላይ ነው ግራጁዌት ያደረኩት። አሁን እሱ መንገድ ላይ ነው። ምክንያቱም ፕሮግራም ሜሬጅ ፋሚሊ ቴራፒ ላይ ነው ላይሰንስ የሚያዝ የምፈልገው። በዛ መንገድ ላይ ያለው ግን አሁን በዚህ ሰዓት ሞር ቮለንተሪሊ ወላጆችን ካውንስል አደርጋለሁ። በተለያዩ ፕላትፎርሞች ላይ እንደዚህ አይነት ኢንተርቪዎችን እና አንዳንድ ትምህርቶችን ለመስጠት ሞክራለሁ። እንደሱ እያደረኩ ነው ያለው። በተለይ ኤልሻዳይ ቲቪ ላይ የምታውቁት ከሆነ በተከታታይ ለረጅም ጊዜ ብዙ ኢንተርቪዎች ወደ 1 ዓመት በተለያዩ ርዕሶች ላይ ሰጥቻለሁ። ከዛም ውጭ ደግሞ ክለብ ሃውስ ላይ አሁን ኤቭሪ ዌድነስዴይ እንደሱ እናደርጋለን። ከዛ የተነሳ በዚህ ምክንያት ብዙ ወላጆችን ጥያቄያቸውን እንዲጠይቁ ወይም እዛ ምክንያት ኮሚኒኬሽን ስለተፈጠረ ከብዙ ወላጆች ጋር መገናኘበት እድል አለ። በዛ ውስጥ አይ ቲንክ ኤክስፒሪየንሱ እያደገ እየጨመረ የመጣበት ምክንያት ነው ብዬ አስባለሁ። እናም ሶ ሃፒ በዚህ ጊዜ ኮሚኒቲ ውስጥ በዚህ ቦታ ተገኝቼ እግዚአብሔር ረድቶኝ ይህንን ማድረግ ስለቻልኩ የሁለት ልጆች እናት ነኝ። የተባረከ ባለቤት አለኝ።
ከዛ ውጪ ይሄንን ይመስላል ብዙ ጊዜ ያደግኩበት የማስተምርበት በቸርች ውስጥ ከሰንዴይ ስኩል ጀምሮ የማስተምርበት አሁን ያለሁበት ምኖርበት ካሊፎርኒያ በካሊፎርኒያ ባለችው ደግሞ ኢሲኤፍ ቤተክርስቲያን ውስጥ ልጆችን በማስተማር ለረጅም ጊዜ ኢትዮጵያን ባለሁበት ጊዜ ለረጅም ጊዜ almost 25 years ከልጆች ጋር ቆይቻለሁ ሰው ስለራሴ ስናገር 24/7 ከልጆች ጋር መሆን ያስደስተኛል እላለሁ እና ይሄ በቃናል ዛሬ በጣም እናመሰግናለን ብዙ ልምድ እንዳለሽ ከዚህ ላይ መገመት ይችላል ቻይልድ ዴቨሎፕመንትን የልጆችን እድገት አንደርስታንድ ለማድረግ ኤቭሪ ታይም አንድ ሰዓት አብረሽ ባሳለፍሽ ቁጥር ላይክ ቲቺንግ ላይ እንዳልሽው ስታሳልፊ ብዙ ነገር ከዛ ላይ መማር አንደርስታንድ ፒክ የምታደርጋቸው ብዙ ነገሮች አሉና እዚህ ጋር ዛሬ ተገኝተሽ ካለው ከልምድ ሊሆን ይችላል ከትምህርት ከሙያሽም አንፃር ልታካፊ ስለመጣሽ በጣም ነው የምናመሰግነው አይኖ ቢዚ ሊሆን እንደሚችል ይሄ ታይም እና ቮለንተር ሆኖ እዚህ ጋር መገኘት ትልቅ ነገር ነው ሆፕፉሊ ደግሞ ይሄን ፕሮግራም የሚከታተሉ ሰዎች ብዙ ጠቀሜታ ያላቸውን ትምህርቶች ሊገነዘቡ ይችላሉ ብዬ ገምታለሁና ቴንክ ዩ በጣም መታሰቢያስ እሺ መታሰቢያ እባላለሁ እዚሁ ዩክሬን ነዋሪ ነኝ የማህፀን አባል ነኝ እና እዚህ ፕሮግራም ላይ በላይቭ ስቀርብ የመጀመሪያ ጊዜ ነው Thank you, Mati. ትንሽ ድምጿ ይቆራረጣል መታሰቢያ ወደ ርዕሳችን ስንገባ ቅድም እንዳነሳሁት ዛሬ ልንወያይበት የመረጥነው ሐሳብ ትንሽ የማይባልም በደንብ ሰፊ የሆነና በጥልቀት የምንነጋገርባቸው ብዙ ሐሳቦችን ከዛ ውስጥ ልናወጣ ሌሎች ተከታታዮችም ደግሞ ካላቸው ስፔሻሊ ህፃናት ልጆች ያሏቸው ልጆች በማሳደግ ላይ ያሉ ሰዎች ሊማሩበት ጥያቄዎችን ሊያቀርቡልን የሚችሉበት ርዕስ ነው ብዬ አስባለሁና የልጆች አስተዳደግና ስነ ልቦናዊ ቀረጻ በሚል ነው ያነሳነው ይሄ ማለት በጣም ሰፊ ርዕስን የሚይዝ ነውና ምናልባት ካለን የሰዓት ገደብ አንፃር ዛሬ ፕሮግራማችንን መጨረስ ባንችል ቀጣይ ሳምንት የዛሬ ሳምንት ይሄንን ፕሮግራማችንን በተመሳሳይ ሰዓት እንቀጥልና ቀሪዎች ብዙ ጥያቄዎች ካሉ ከተመልካቾችም ከኛም ላይ ካቀድናቸው ጥያቄዎች ላይ በቀጣይነት ለሚመጣው ሳምንት እንቀጥለዋለን ማለት ነው ይሄንን ጀስት ቀድሞ ለማሳወቅ ምናልባት ሰዓታችን ካጠረ ማለት ነው ወደ ጥያቄያችን ልግባ እና የመጀመሪያው ጥያቄ ያው ለነጻነት ነው የሚሆነውና የልጆች አስተዳደግ ብለን ስንል እንደው ምን ማለታችን ነው ይሄንን ስናነሳ ርዕሱ ከምን አንፃር ነው የልጆች አስተዳደግ ዋይ ቢጊሾ ሆኖስ የሚነሳውና እስቲ ይሄንን ትንሽ ነጻነት ጠቅለል አድርገሽ እስቲ አብራሪልን ድምጽያውን አምሽር ጥሩ ይመስለኛል ከቀድሞ ድምጽ ይቆራረጣል ስለዚህ አዎ yes child የልጆች አስተዳደግ ተብሎ ብዙ ጊዜ የሚነገርበት ራሱን ስናስበው ለምንድን ነው ስለ ልጆች አስተዳደግ ጻፋል ይነገራል ይወራል በጣም ሲሪየስ ነገር ነው ትምህርት ቤት ውስጥ እንማረዋለን እና ምንድነው ብለን ስንል ባጭሩ የሚያሳየን ነገር there is something እዚህ ውስጥ በልጆች እድገት ውስጥ በተለያዩ እድሜዎች ለምሳሌ የልጆችን አስተዳደግ በሁለት አይነት መልኩ ያስቀምጡታል በሁለት አይነት ስል ምን ማለት ነው ለምሳሌ የልጆችን ኢሞሽናል ኮግኒቲቭ ወይም ደግሞ ይሄ ፊዚካል which is small motor እና fine motor ማነው ላርጅ ሞተር የሚሉት የእጃችን ዋክ በእጃችን የሚሰሩ ነገሮች በእግራችን ዋክ ስናደርግ ሙሉ መስላችንን በተያያዘ ማለት ነው እና ሶሻል ኢሞሽናል ተብለው እነዚህ የተለያየ አይነት ክፍፍል የሚሰጣቸው የከስነ ልቦና ጋር በተያያዘ ልጆች እድገት አለ በሌላ መልኩ ደግሞ በልጆች እድሜ ደረጃ
ለምሳሌ early childhood, middle childhood, adolescence የተባለ ከዛ ደግሞ adult በተለያዩ ክፍፍል ይቀመጣሉ። የመጀመሪያዎቹንም ስናይ like newborn አዲስ የተወለዱ ልጆች የመጀመሪያውን 2 ወር ማለት ነው። ከዛ ኢንፋንት የመጀመሪያውን 1 ዓመት፣ ከዛ በኋላ ፕሪስኩል ከ1 ዓመት እስከ 3 ዓመት፣ ከዛ ደግሞ ቶድለር ከ1 ዓመት እስከ 3 ዓመት፣ ፕሪስኩለር ከ3 ዓመት እስከ 5 ዓመት ወደ ኪንደርጋርተን ከሚሄዳቸው በፊት ከ6 ዓመት እስከ 17 ዓመት ደግሞ አዶለሰንስ ወይም ደግሞ ስኩል ኤጅ ብለው በተለያየ አይነት መልክ የልጆች አስተዳደግ ይቀመጣል። አስተውላችሁ ከሆነ ግን በጣም ሁልጊዜ ፎከሱ ከኒውቦርን እስከ 5 ዓመት ያለው በተለይ የተለየ ፎከስ አለ፣ የተለየ እይታ አለ። ለምንድን ነው ብለን ካልን እያንዳንዱ ስቴጅ ላይ ልጆች የሚያገኟቸው ስኪሎች አሉ። ፋውንዴሽን መሰረት ነው። በዚህ በመጀመሪያው 5 ዓመት በሰው እድገት ውስጥ በሰው እድገት ውስጥ በሰው አስተዳደግ ውስጥ የመጀመሪያውን 5 ዓመት በኋላ በደንብ ዲቴል እናየዋለን። በህይወት ውስጥ በትክክለኛው መንገድ ትሪት አለመደረጉ፣ በዛ ውስጥ መገኘት ያለባቸውን ስኪሎች አለማግኘት the rest of our life በህይወታችን ላይ ይህንን የምናገረዋለሁ በህይወታችን ላይ ትልቅ ኢምፓክት እንዳላቸው ዛሬ ብዙ ጥናቶች ያሳያሉ። ለምሳሌ አሁን ከ1 ዓመት እስከ 5 ዓመት ያሉ ልጆች ቅድም ብያለሁ የሚያገኟቸው ማግኘት ያለባቸው እነ ኮግኒቲቭ ዴቨሎፕመንታቸውን፣ ኢሞሽናሊ ሶሻል ኢሞሽናል ዴቨሎፕመንታቸውን፣ እንደገና ደግሞ ፊዚካሊ ሰፖርት የሚያደርገው ነገር መስመር ይዞ የሚሄድ የሚያደርገው ነገር መሰረቱ ያለው በህፃንነታቸው ላይ እና በዚህ ደረጃ ላይ በዚህ እድገት ላይ በሶሻል ኮግኒቲቭ ኢሞሽናል እድገታቸው ላይ ወይም ፊዚካል እድገታቸው ላይ ወይም ደግሞ በእድሜ ተከፋፍሎ ያለው እድገታቸው ላይ ምንድነው ያገኙት፣ ምንድነው ዲሌይ የሆነው፣ ምንድነው ያላገኙት ብሎ እንደ ወላጅ ማየት በእያንዳንዳቸው የልጆቻችን ህይወት መንገድ ላይ ትልቅ አስተዋጽኦ አለው። ዛሬ የሚጠኑ ጥናቶች ሲያሳዩ ከስትሬስ ኮፒንግ ሜካኒዝም ከዲፕሬሽን ጋራ ከተለያዩ በህይወታችን ከሚመጡት ካደግን በኋላ የሚፈጠሩትን ነገሮች ኤርሊ ቻይልድሁድ ኢነር ቻይልድሁድ እያሉ ሲያጠኑት ኮምፕሊትሊ ከኔክት ያደርጋል። የተገናኙ ነገሮች አሉ። ስለዚህ ቻይልድ ዲቨሎፕመንት ብለን ስንል የመጀመሪያዎቹን ኤርሊ ኤጅ ላይ ያሉትን በእድሜና በተለያዩ የአስተዳደግ ኒዳቸው ሙሉ የሆነ እድገት እንዲያድጉ ልብ ብለን የምናጠናበት ማወቅ ያለብን ቁም ነገሮች እዛ ውስጥ ስላሉ ነው ብዬ ላስቀምጥ። ትክክል ነሽ። ቴንኪዩ በጣም ነፃነት። እውነት ነው። ተጨማሪ ምናልባት እንደው ካቀረብሽው ሀሳብ ጋር ከራሴም ከልምዴ ዩዥዋሊ አሁን ክላይንቶች ሲመጡ በሜንታል ሄልዝ ዙሪያ ሳምበዲ አደልት ሆኖ ኦር ተማሪዎች ላይ ለካውንስሊንግ ሪፈር ሲደረጉ ሲመጡ ዩዥዋሊ ፎከስ የምናደርገው ባክግራውንዳቸውን ነው። ላይክ ቻይልድሁድ ኤክስፒሪየንስ ላይክ ከፓሬንታቸው ሊሆን ይችላል የነበራቸው ኤክስፒሪየንስ ላይክ አዳልታችን ላይ አሁን ላለ ነው ማንነታችን ስብዕናችን ብለን የምንለው ላይክ የማንም ሰው ፐርሰናሊቲ ሼፕ የሚሆነው ከቻይልድሁድ ዴቨሎፕመንት ነው። ቻይልድሁዳችን የህፃናት የልጅነት ጊዜ ከመወለድ ከጽንሰት ጊዜ ጀምሮ የልጆች የማንኛውም የሰዎች ማይንዳችን ሳይኮሎጂካሊ ኢሞሽናሊ ቢሄቪየራችን ኤቭሪቲንግ ሼፕ የሚሆነው ላይክ ከፕሬግናንሲ ታይም ነው የሚጀምረው። ላይክ እና ቻይልድ ዴቨሎፕመንት ብለን ስንል ልጅ ከተወለደ በኋላ አፍተር በርዝ ያለው ብቻ ሳይሆን ከጽንሰቱ ጀምሮ በጽንስ ጊዜ እናት በእርግዝና ወቅት የነበራት ኢሞሽናሊ ካሉት ነገሮች ይህንን ያው በሰፊ ትሄጂበታለሽ ብዬ አስባለሁ እና ከዛ ጀምሮ ያን ኢንክሉድ ያደርጋል ብዬ አስባለሁ። ምናልባት እዚህ ጋር ኮግኒቲቭ ሶሻል ኢሞሽናል ብለሽ ጀነራላይዝ አርገሻቸው ነበር። ኮግኒቲቭ ብለሽ ስትይ ከምን አንጻር ምናልባት ይሄንን አንደርስታንድ የማያደርጉን ሰዎች ቢኖሩ ትንሽ ብታብራሪው እና ለሰዎች ሞር አዌርነሱ እንዲኖራቸው እስቲ ምን ማለት ነው ኮግኒቲቭ ብለን ስንል፣ ሶሻል ብለን ስንል፣ ኢሞሽናል ብለን ስንል ይሄንን ብሬክዳውን ብታደርጊው። ኦኬ ኮግኒቲቭ የኮግኒቲቭ እድገት ስንል የመማር አቅም ወይም ልጆች ለመማር የሚዘጋጁበት ብሬናችን አይምሯችን ለመማር ብቻ ሳይሆን ፕሮብለም ሶልቭ ለማድረግ ችግሮችን ለመፍታት የሚያድግበት ጊዜ ማለት ነው።
ምን ማለት ነው ለመማር የሚያድግበት ጊዜ ማለት የብሬን እድገታችን ወይም ደግሞ የሳይዙ ኢቨን ከሳይዙ እንኳን አንግል የሚያድግበት አስተዳደግ ለመማር ያዘጋጀናል ወይም ደግሞ ለመማር ካለ ፍላጎት ሊሆን ይችላል ወይም ለመማር ከሚኖረን ካፓሲቲ ድል ያደርገናል። ለምሳሌ ብናገር ልጆች በያንግ እድሜ ላይ ኢሞሽናል ዴቨሎፕመንታቸው which is በህፃንነታቸው ኤቭሪቲንግ እንዴት አድርገው ኢሞሽናቸውን እንደሚገልጹ የትኛውን በምን ሰዓት እንደሚናገሩ የትኛውን በምን ሰዓት እንደሚገልጹ አያውቁ። ኤቭሪቲንግ is like እንዴት ነው ስክሪብልድ የሆነ ምንጭርጭርጭርጭር ያለ ነገር እንዴት አድርገው መግለጽ እንደሚችሉ አያውቁትም። ኢሞሽናል ዴቨሎፕመንታቸውን ሊድ የሚያደርጋቸው የሚመራቸው መንገድ የሚያሳያቸው ይፈልጋሉ ማለት ነው። እንደዛው የሳይኮሎጂካል እዛ ውስጥ ይገባል። ስለዚህ ምንድነው የሚሆነው ልጆች ለኮግኒቲቭ ዴቨሎፕመንት ወይም ለመማር መዘጋጀት ብዙ ጊዜ ኮግኒቲቭ ዴቨሎፕመንት ሲባል ሌተርስ ወርድስ ማንበብ እነ መጽሐፍ ነው ብዙ ሰው ኮንታክት አድርጎ የሚናገረው። በጣም ጥሩ ናቸው፣ በጣም ጥሩ ነው ሌተር መማራቸው፣ በጣም ጥሩ ነው ቁጥር ማወቃቸው፣ በጣም ጥሩ ነው ማንበባቸው። ደግሞም ይችላሉ ልጆች ማንበብ ይችላሉ። early age ቁጥሮችን ማወቅ ይችላል። ግን ዋናው ኪ ግን እሱ አይደለም፣ ለሱ መዘጋጀታቸው። ስለዚህ ምንድነው ለዛ መዘጋጀት ማለት? ለመማር መዘጋጀት ወይም ደግሞ ኢሞሽናቸውን በትክክለኛው መንገድ ለመግለጽ። ኢሞሽን ስናወራ ኢሞሽን ትክክለኛ በሰው ውስጥ ከሰው ጋር የተፈጠረ ነገር ነው። ለምሳሌ መፍራት፣ ፍርስትሬት መሆን፣ ማዘን፣ መናደድ፣ መሳቅ፣ መደሰት፣ መደነቅ፣ ሰርፕራይዝ መሆን እያንዳንዱ በሰው ውስጥ ያለውን ኢሞሽን ስንመለከት ሁሉም በሰው ውስጥ የተፈጠሩ ለሰው ቀደም ያልሽው ፐርሰናሊቲ ማንነታችን ቤዝ የሚያደርግበት ዋናው ኢሞሽን ላይ ነው። ኢሞሽን ያለው ልብ ውስጥ ነው። እንደውም ከዚህ በፊት ሌላ ቦታ ተናግሬዋለሁ። ከ1 ዓመት እስከ ኦልሞስት ወደ 25 ዓመት ድረስ እንደውም አሁን ትንሽ እየገፉት ነው። በእርግጠኝነት ግን እስከ 18 ዓመት አሁን እስከ 25 ከዛ ደግሞ ወደ ሌላ እየመጣ እየጥኑት ነው። የሊምቢክ ሲስተም የሚባላል ከኋላ ኢትስ እንዴት ነው ኮሙኒኬት የሚያደርጉት ልጆች በኢሞሽን ምን እንደተሰማቸው። ቲኔጆችን አይታችኋቸው ከሆነ ምን እንደተሰማቸው I feel I don't feel I feel ለምንድን ነው ይሄ ፍሮንት ሎብ ክሪቲካል ቲንኪንግ ፍሮንት ሎብ የሚባለው ይሄ ቢሆን ይሄ ነው ብለን የምናመዛዝንበት ፓርት ፉሊ ዴቨሎፕድ አሉ ኮኔክት አድርጓል። ስለዚህ ነው ለልጆች እስከዛ እድሜ ድረስ ወላጅ ያስፈልጋቸው። እና ምንድነው እያልን ያለነው ይሄ ሁሉ ነገር ቤዝ ያደረገው ምን ላይ ነው? ኢሞሽን ላይ። ስለዚህ ኢሞሽን ከህፃንነት ጀምሮ አክኖሌጅ ከተደረገ ብለን እናስብ፣ ካልተደረገ ብለን እናስብ፣ በልጆቹ ህይወት ውስጥ ወይም አደልት ሆነን በምንመጣበት ጊዜ that's exactly ያንን ነው ትርጉም የምንሰጥ ለኑሯችን ለህይወታችን በጋብቻ ውስጥ በሪሌሽንሺፕ ውስጥ ከሌሎች ጋር በመኖር ውስጥ ስለራሳችን ባለን አመለካከት አይደንቲቲ በኋላ እንመጣበታለን። እነዚህ ሁሉ ነገሮች ፎርም የሚያደርጉት ኢሞሽን ላይ የልጆች ኢሞሽን ላይ። ስለዚህ ኢሞሽን ሚኒንግ አለው ማለት ነው። ወደሚቀጥለው ስለ ፓረንቲንግ ስታይል ስናወራ እናነሳዋለን፣ እንዴት ትሪት እንደምናደርገው እንዴት ደግሞ ትሪት ማድረግ እንዳለብን። ግን አሁን የምናነሳው ኢሞሽናል ግሮት ወይም የልጆች የኢሞሽን እድገት ወይም ኮግኒቲቭ ዴቨሎፕመንት ዋና ነገሮች ናቸው። አት ዘ ሴም ታይም ፊዚካልም ዋክ ማድረግ፣ በጊዜው በሰዓቱ መቀመጥ፣ ትንሽ ነገር አነሳለሁ ከድሌ፣ እነዚህ ሁሉ እያንዳንዱ እድገትና ስኪል ጋር። ግን አሁን ይሄ ነገር ታዲያ እንዴት ሌተር ማስተማር ነው የኔ ስራ፣ ቁጥር ማስተማር ነው ልጄን የኔ ስራ፣ እሱን ካደረኩ ልጄን ስማርት አድርገዋል ጎበዝ አድርገዋል ብለን ነው ማሰብ ያለብን ወይስ ምንድን ነው ማሰብ ያለብን? ዛሬ አንድ ነገር እዚህ ጋር ማንሳት ፈልጋለሁ። በዋናነት ገና ቅድም ብለሻል፣ በሆድ ውስጥ እያሉ ልጆች ለምንድን ነው ህፃናት በሆድ ውስጥ እያሉ እናት ጥሩ ስሜት እንዲሰማት መሆን አለባት፣ ጥሩ ነገር ማየት አለባት፣ እንቅልፍ መተኛት አለባችሁ፣ ሪላክስ ማድረግ አለባችሁ የሚባለው?
ሆዳችን ውስጥ ሆነው ኢሞሽናችን ስትሬስፉል ከሆነ ኮርቲሶል የሚባለው ኬሚካል ነው ሪሊዝ የሚያደርገው ብሬናችን ውስጥ። ያንን ኮርቲሶል ወይም ደግሞ በዛ which is a good chemical ነው፣ ትክክል ነው። እኛን ስትሬስ እናደርግ ሴቭ የሚያደርገን ነው፣ ስትሬሱ እንዳይበዛ አይደል? ግን እየበዛ ሲል በየለቱ ሲሆን ወሪ በመጨነቅ በሁሉ ነገር ፍርሃት ውስጥ ስንገባ ሆዳችን ውስጥ ያሉ ልጆች ራሳቸው ያንን ስትሬስ ይካፈሉታል፣ ይወስዳሉ። ኦኬ ሪላክስ ስናደርግ ደግሞ ኦክሲቶሲን የሚባል ኬሚካል አለ፣ ሪላክስ እንድናደርግ የሚያደርገን እሱ ሪሊዝ ያደርጋል። በዛም ውስጥ ልጆች ይካፈላሉ። አያችሁ ሆድ ውስጥ ነው የሚጀምረው ኢሞሽናል ዴቨሎፕመንት። ከዛ ከተወለዱ በኋላ ደግሞ ምንድነው እንደወላጅ ኮግኒቲቭሊ ታዲያ ሌተር ካላስተማርኩት ቁጥር ካላስተማርኩት ልጅ ጎበዝ እንዲሆን በኮግኒቲቭ ዴቨሎፕመንቱ ጥሩ እንዲሆን በኢሞሽናሊ ስቴብል እንዲሆን እንዴት አድርጎ ኤክስፕረስ እንደሚያደርግ እንዲያውቅ በእድገቱ ምክንያቱም ፍሮንት ሎብ ወይም የልጆች እድገት ከኮግኒቲቭ ጋር የተያያዘው ላፕ ያደርጋል ይላሉ ከፊዚካል ዴቨሎፕመንት ጋር ዋክ ማድረግ ሁሉም ኦቨርላፕ ያደርጋሉ፣ ሁሉም አንድ ላይ ናቸው። ሶ ምንድነው የሚለውን ዛሬ መናገር የምፈልገው ነገር አንድና አንድ በትልቁ የሚሰበርበት ፍቅር በጣም የሚወዱ ወላጆች ካልሆነ የምትወድ ወይም የሚወድ አባት ወይም የምትወድ እናት ካልሆነ የምትወድ ወይም የሚወድ ኬር ጊቨር ይከንቢ አጎታክስ ሊሆን ይችላል፣ ኃላፊነት ወስዶ ሊያሳድግ የወሰነ ሰው ግን ምንም የሚወድ ፍቅር በምን ይተረጎማል ካላችሁ TIME ታይም። ስለዚህ ፍቅር ምንድነው? ጊዜ ይጠይቃል። ፍቅር የኛን ፕሬዘንስ የኔን መኖር ልጆች ለምንድነው የምንናገረውን ብቻ ሳይሆን ውስጣችን ያለውን ነገር የማንበብ ሴንስ የማረግ የመካፈል አቅማቸው በቃ እግዚአብሔር የፈጠረው ነው። ባዮሎጂካሊ ከወላጆቻችን ጋር ለዚህ ነው ወላጅ ኬር ቢያደርግ ነምበር 1 መልካም ነው። ካልሆነ ግን የሚወድ በያስቀመጡት ለዛ ዋይርድ ናቸው፣ ልንነጥለው አንችል። ስለዚህ ፍቅር ማለት ምንድነው? ኢንፋንት ገና እንደተወለዱ የሚያያቸው፣ የሚነካቸው፣ የሚዳስሳቸው፣ ኒዳቸውን የሚያሟላላቸው መኖራቸው ትርጉም የሚሰጠው ሰው በቃ ሕፃን ነው አይሰማም አያይም በቃ ከበላ ከጠጥ አይነት ሰው እሱን ፓረንቲክ ስታይል ላይ እንመለከተዋለን። ሪል በቃ የዛ ልጅ መምጣት ለቤተሰቡ ደስታ ከሆነ ይካፈሉታል። ይሄ መታየት፣ ይሄ መነካት፣ ይሄ ኒዳቸውን እንዲሟላ ማድረግ፣ ፍላጎታቸውን ማሟላት፣ ሲስቁ የሚስቅ በብል ሲያደርጉ ሪፒት የሚያደርግላቸው ደግሞ የሚሰሙት መዝሙሮች፣ የሚነበቡ ነገሮች ደግሞ ውጭ ይዟቸው የሚወጣ እይታቸውን የሚያሰፋ የሚታዩ ነገሮች ኔቸር ሊሆን ይችላል። በዚህ መልኩ ልጆችን የሚይዝ ሰው አጠገባቸው ሲኖር ምንም ገንዘብ ኮስት በማያደርግ ሁኔታ የልጆች ኢሞሽን ኮግኒቲቭ በጣም ያድጋል። ለመማር ሬዲ ይሆኑ። ለምን? ሴኪውርድ ናቸው። ኢፍ ግን እንደሱ አይነት ሪሌሽንሽፕ ከሌላቸው ምንድናቸው? ሰርቫይቫል ሙድ ውስጥ ናቸው። ሁልጊዜ ለመኖር ነው የሚታገሉት። ምግባቸውን ለማግኘት ብዙ ማልቀስ አለባቸው። የሚያያቸው የለም። ፌሻል ኤክስፕሬሽን አያዩም። ለዚህ ምድር መምጣታቸውን ሚኒንግ የሚሰጥላቸው ወደዚህ ምድር ገና ሲመጡ እንግዶች ናቸው ትላለች። ምንም የሚያውቁት የለም። ይህንን ዓለም የሚያስተዋውቃቸው ሰው በፍቅር ሲሆን በቃ አብሯቸው ሲኖር ከዛ ሰው ፕሬዘንስ ውስጥ ከወላጆቻቸው ፕሬዘንስ ውስጥ የሚካፈሉት የሚገርማችሁ ነገር ጥናቶች ሲያሳዩ የብሬኑ ሳይዝ ሰርቫይቫል ሙድ ውስጥ እንዲህ አይነቱን ካላገኙ አያድግም፣ ስሞል ነው። ይህንን አሁን ምለውን ነገር እያገኙ የሚያድጉ ልጆች ግን ብሬኑ ሳይዙ ራሱ ያድጋል። ታድዝ በጣም የሚረሳ እድሜ፣ በጣም የምንተወው እድሜ። እኔ እንኳን ልጅ በወለድኩበት በዛ እድሜ የዚህን ያክል ገብቶ የነበረው ወይ ብዬ ጠይቃለሁ። በጣም ይረሳል። ይሄ እድሜ ላይ የመጀመሪያው ፈርስት ይር፣ ሰከንድ ይር ላይ በተለይ ፈርስት ይር ላይ
ይሄውን የምለውን ነገር አፕላይ ለማድረግ ወላጆች ሁሉ ብንነሳ ብዙ ለውጥ ልጆች ለመማር ኮንፊደንስ አይደንቲቲ ኢሞሽናሊ ዌል በቃ ሄልዲ የሆነ እድገት ከዚህ ውስጥ እንደሚወጣ በጣም እርግጠኛ ነኝ መናገር። ስለዚህ ምንድነው ፍቅር ምንድነው የስነ ልቦና ላይ ያለው ነገር ከፍቅር የሚወጣ ኬር ጊዜ የሚሰጥ ወላጅ ሲኖር በእድገታቸው ላይ በኮግኒቲቭ ዴቨሎፕመንት ወይም ኢሞሽናቸው ላይ የሚያስደንቅ እድገት ይታያል። ከዛ በኋላ ቢልድ አፕ የሚደረጉ ነገሮች አሉ። ይሄኛው ግን ፋውንዴሽኑ ግን በዚህ መመስረት አለበት። ለዚህ ነው ኮግኒቲቭ እና ኢሞሽናል ዴቨሎፕመንት ነው ይለውን ለማንሳት። ታንክ ዩ በጣም አመሰግናለሁ። በደንብ ሰፋ አድርገሽ ነው ያስረዳሽን ያብራራሽን። እንዳልሹ ያ ኮግኒቲቭ ዴቨሎፕመንት ብሬናችን እንዴት እንደሚያድግ ነው። ብሬን ዴቨሎፕመንት ያው ከፕሬግናንሲ ታይም ይጀምራል። ዘን ያ እንደተባለው እድገት ፍቅር እንዳልሹ ሜንሊ ሁሉ ሰው ሲፈጠር የመጀመሪያው አታችመንቱ ከእናት ጋር ነው። ኬርጊቨር ሲመጣ ከእናት ጋር እና የእናት ኢሞሽን ያላት የእሷ ኢሞሽናል ሁኔታ ምን ያህል ተጽዕኖ እንደሚያመጣ ብሬን የህፃናት ልጆች አይመስልም። ብዙ ጊዜ ዩዥዋሊ እርጉዝ ሲኮን እናትየዋን ፊዚካሊ እንዴት አድርጋ ያንን የእርግዝና ወቅቱ እንደምትጨርስ የወሊድ ጊዜ ጠንካራ ሆና እንዴት ያንን ዴሊቨር ታደርጋለች ከሚለው አንፃር ነው ዩዥዋሊ በተለምዶ የምንሄደው የሚታሰበው። እና ልጅን መመገቡ ከተወለደ በኋላ ቴኬር ማድረጉ ንጽህና የመጠበቁ ሁኔታዎች ሊሆኑ ይችላሉ እና ሳጠብቆ መመገቡ ነው። ግን ዩዥዋሊ ላይክ ኮግኒቲቭ ዴቨሎፕመንት ወይም የብሬን ዴቨሎፕመንቱ ያንን እንዴት አድርገን ቴኬር እናድርገው መቼ ነው የሚጀምረው የሚለው ዩዥዋሊ በጣም በቀላሉ ሚስ ሊደረግ የሚችል ነው። ኢቨን እኛ አንደርስታንዲንግ አለን ብለን ብንል እንኳን ራሱ ሁኔታዎች ተጽዕኖ ስለሚፈጥሩ ኢዝሊ ሚስ ይደረጋል እና ብሬን ሼፕ የሚሆነው ከዛ ጊዜ ጀምሮ ስለሆነ ምናልባት ከዚህ ጋር እያይዤ ኦልሬዲ ስለነካካሹ ሀሳቡን ኦልሬዲ ስላመጣሹ የልጆችን እድገት ሜቢ በደንብ ለአንደርስታንዲንግ እንዲኖር ከዚህ ጋር የልጆችን እድገት እንዴት ነው የምንከፋፍለው? እስቲ በስንት ደረጃዎች እንከፍለዋለን? የልጆች ቻይልድ ዴቨሎፕመንት ብለን ስንል ስቴጆቹን እንዴት ነው ዲቫይድ የምናደርጋቸው? እንዳልሹ አሁን ከእርግዝና ወቅት ብለናል፣ ከተወለዱ በኋላ ዋናዎቹ ስፔሻሊ የአንድ ሰው ፐርሰናሊቲ ሼፕ የሚደረገው ከቻይልድሁድ ነው ብለናል። ኢቭን አዳልቴጃችን እና እንዴት ነው ያንን የሚከፋፈለው? ሜቢ እሱን ትንሽ በደንብ ብታብራሪያቸው እና ከዛ በኋላ ያለውን ሰፋ አድርገን እናይበታለን። ኦኬ ቀደም ትንሽ ለመንካት ሞክሬያለሁ እሱን። ከዛ ደግሞ ከኢሞሽን ዴቨሎፕመንት ጋር አንድ ነገር ጨምሬ አሁን እላለሁ። ግን ምንድነው ካለን እንዳልኩት በጣም በብዙ አይነት መንገድ የነ ኤሪክሰን ፒዤት የተባሉ ቲዮሪ የሰሩ በቃ የሰሩ ሰዎች ጥሩ የሆነ የልጆችን እድገት ከተነስቶ ወዴት ምን አይነት ነገር ኤክስፔክት እንድናደርግ የሚሉ ጥናቶችን በጣም በብዙ ሪሰርች ማድረግ ይቻላል። ሲዲሲ ላይ አክሰስ ያለው ሰው ሲዲሲ ላይ በእድሜ ተከፋፍሎ የልጆች እድገት ምን መምሰል አለበት፣ በየእድሜው ምን ማግኘት አለባቸው፣ ምንድነው እድገታቸው የሚሉትን የሚያሳዩ ብዙ ሪሰርች ብዙ ሪሶርሶች አሉና እሱ ላይ ሁሉም ወላጅ እሱ ላይ እንዲያ ይፈልጋለሁ። እዛ ላይ ግን አንድ ነገር የምለው ነገር አለ። የመጀመሪያው ወይም አሁን ግን እዚህ ጋር ለማስቀመጥ ባጭሩ ቀደም ትንሽ የነካውትን ኒውቦርን ያው እንዳልነው ልጅ እድገቱ የሚጀምረው ሆድ ውስጥ ነው። በ6 ወር ነው መስማት የሚጀምሩት ሆድ ውስጥ። ያው ካሜራ ውስጥ ከተውን የቴክኖሎጂ ስለረቀቀ ብዙ ነገሮችን ማህፀን ውስጥ እንኳን ያሉ ማየት ጀምረናል። የዚህ ፕሮግራምን ስም ማህፀን ነው። ስለዚህ አካባቢ ብዙ መናገር አለብን አይ ቲንክ ኤኒዌይስ። እና ህፃናት የእድገታቸው የሚጀምረው ከመስማት ጀምሮ በተለይ መስማት የሚለው ነገር ሆድ ውስጥ ነው። ብዙ ጊዜ ልጆች እርጉዝ ሲሆኑ መዝሙር ዘምሩ ላለው ለልጆቻቸው በተደጋጋሚ አንድ መዝሙር እየተዘመረላቸው ቆዩ። ሲወለዱ አይናቸውን የተወለዱለት ነው ማለት ቼክ ማድረግ ትችላላችሁ። አይናቸውን ወደዛ ወደ መዝሙሩ እንዲፈልጋሉ እንዲያው ጭንቅላታቸው ገና መዞር አይችልም። አይናቸውን ግን ይሄንን በጣም በተደጋጋሚ ያዩት። እሱ ብቻ አይደለም፣ ያ መዝሙር ሲዘመር ሲያለቅሱ ራሱ ጸጥ ይላሉ። ሆድ ውስጥ የለመዱት መዝሙር ማለት ነው። ሆድ ውስጥ ሲዘመርላቸው የነበረው መዝሙር
ስለዚህ ብዙ ያልተደረሰባቸው ነገሮች እንዳሉ አስባለሁ። በጣም የመስማት አቅማቸው ሀይ ነውና ብዙ ጊዜ መዝሙር ሲዘምሩላቸው እያለቀሱ ነበር። ጸጥ ዋይ ያ ኮምፎርት እዛ ውስጥ ያሉ በሙቀትም በምንም ኮምፎርተብል አይደሉ። ያንን ከዛ ነገር ጋር ኮኔክት ስለሚያደርጉት they go back to the comfortable ወደሆነው ነገራቸው ይገባሉ ማለት ነው። anyways there is more ግን እሱ ከዛ ቀጥለን ግን ኒውቦርን ቅድም ያልኩት ከ0 ዓመት እስከ 2 ወር ከተወለዱ በኋላ እስከ 2 ወር ድረስ ያለውን ለዛ እድሜ ላይ ያለውን እናስቀምጣለን። ቀጥሎ ኢንፋንት ያልኩት ከ3 ዓመት ከ3 ወር እስከ 12 ወር ያለውን ኢንፋንት የመጀመሪያው እድሜ I don't know በአማርኛ እንግዲህ እነዚህ ኢንፋንት የሚለው ህፃን I don't know እሱን አላሰብኩበትም። ቶድለር በአማርኛ ምንድነው ቶድለር? ቶድለር ከ1 ዓመት እስከ 3 ዓመት ያሉት ልጆች ቶድለር ተብለው ነው የሚቀመጠው እድገታቸው። ከ3 ዓመት እስከ 5 ዓመት ያሉት ደግሞ ፕሪስኩል፣ ከ6 ዓመት እስከ 17 ደግሞ ስኩል ኤጅ ቀደም ትንሽ ነግሬያቸዋለሁ። ስለዚህ እነዚህ እድገቶች ላይ ይሄን የእድገት ደረጃ ካለ መጀመሪያው ላይ እንዳለው ብዙ ጊዜ ስለ ቻይልድ ዴቨሎፕመንት ወይም ስለ ልጆች እድገት በተለያየ ደረጃ የሚወራበት ምክንያት ስላለ በዛ በእያንዳንዱ እድሜ ላይ ማግኘት ያለበት በተለይ በመጀመሪያዎቹ ጥቂት ዓመታት ውስጥ ማግኘት ያለባቸውን ስኪሎች ማግኘታቸው ወሳኝ ስለሆነ ሚስ የሚደረግ ነገር ስለሆነ thank God for our brain elasticity ድሮ በቃ ዩዝት ኦር ሉዝት ነበር አይደል? እስከ 10 ዓመት ከተጠቀምንበት ካልበዚያ ደን ከዛ በኋላ መቀየር አይቻልም። እኔ እንደሱ ነበር ማውቀው። አሁን ግን እግዚአብሔር ይመስገን እግዚአብሔር የፈጠረውን አይደለ ሳይንስ የሚያገኘው መቼም አዲስ ነገር አይፈጥሩም። ያው እግዚአብሔር የፈጠረውን ነው የሚያገኙትና our brain which is መቀየር ይችላል። የትኛውም እድሜ ላይ ሰው መቀየር ይችላል። ግን ምንድነው ኤፈርቱ ይጨምራል። በአንድ ዓመት ልጅ መቀየርና መሆን የሚችለውን ነገር ያጣ ልጅ በብዙ ቴራፒ ሊሆን ይችላል። ብዙ የሚያስከፍሉ ነገሮች ይኖራሉ። እዛ ላይ ፎከስ ማድረግ እንደገና ሪዋየር እንዲያደርግ የትራማዎች ካሉ ምናምን ብዙ ነገሮች አሉ። ግን ሰው መቀየር ይችላል። እሱ ተስፋ ነው። ማናችንም መቀየር እንችላለን። አካባቢያችን ባለው ተጽዕኖ መቀየር እንችላለን፣ በመልካምም በጥሩ ማለት ነው። ስለዚህ ግን በእያንዳንዱ እድሜ ማግኘት ካለባቸው እስኪ ስናይ ስቴጆችን በዚህ እናስቀምጣቸዋለን። ታዲያ ስለዚህ ስቴጆች ስናስብ ቅድም ሰርች ማድረግ እንችላለን ብዬ ነበርና ግን አንድ ነገር እንድናቅ እፈልጋለሁ። ስለ ስቴጆች ስናስብ ብዙ ጊዜ ሰርች ስናደርግ የልጅ እድገት የተቀመጡ የልጅ እድገቶች አሉ። ከዛ ፍርስትሬት ያደርጋል ወላጅ የኔ ልጅ የመጀመሪያው ልጅ በዚህ ዓመት ነው ዋክ ያደረገችው ግን ሌት ሆናል እንዴት ወይም ደግሞ የእንትና ልጅ እንደዚህ ነው የኔ ልጅ እንዲህ አይነት ኮምፔር ውስጥ ማወዳደር ውስጥ እንገባለን። በፍጹም ነው። እያንዳንዱ ልጅ የራሱ ፔስ ነው ያለው። ለምሳሌ ገብተን የልጆችን እድገት ስናይ ከ10 ወር እስከ 14 ወር ድረስ ልጆች ዋክ ያደርጋሉ ተብሎ ከተቀመጠ በ10 ወሩ አደረገ በ14 ወሩ አደረገ ምንም ልዩነት የለም። ስማርት ወይም የ10 ወር ልጅ ቶሎ ዋክ በማድረጉ የጭንቅላቱን ምን ያህል ስማርት እንደሆነ ምናምን አይደለም የሚያሳይ the way እድገት እንዴት እንደሚያድግ የሚያሳይ ነገር። ምናልባት የ10 ወር የሄደው ልጅ ብዙ ሰዓት መሬት ላይ ክሮል እንዲያደግ ተቀምጦ ይሆናል። መስሎቹ ቶሎ አድገው ይሆናል በመንቀሳቀስ። የ14 ወሩ ብዙ የታቀፈ ልጅ ሊሆን ይችላል። እነሱ አይነት ግንኙነቶች ሊኖሩ ይችላሉ። ግን በብሬን እድገታቸው ላይ ግን ሁሉ ኖርማል። ትንሽ እንኳን ሌት ቢሆኑ ከዛ በኋላ ልክ ዋክ ማድረግ ሲጀምሩ ኖርማል፣ ምንም የተለየ የሚያሳየው ነገር የለም። ብዙ ጊዜ ወላጆች ስለ ልጆች እድገት ሰርች ማድረግ ሲፈልጉ ፍርስትሬት ያደርጋሉ። የኔ ልጅ እንደዚህ ወይኔ የኔ ልጅ ይሄ የለው አይደለም። እሱ አይደለም። እሱን እንድናስተውል ፈልጋለሁ። ፈጥኖ መሆኑ ትንሽ ዘግይቶ መሆኑ ብዙ ለውጥ የሚያመጣ አይደለም። በተለይ ሬንጅ አለ፣ ገደብ አለው። ከዚህ እስከዚህ ከተባለ ከ10 እስከ 2 ዓመት ከተባለ በ2 ዓመትም ሆነ በ10 ዓመትም ሆነ ልዩነት የለም። በሱ ጭንቅላታችን ስትረስ እንዳናረግ ሞር ማወቃችን ስትረስ እንዳያደርገን እሱን ማንሳት ፈልጋለሁ። ሌላው ግን ማግኘት ያለባቸውን ነገሮች ቅድም የተናገርነው ነገር አለ። ከፍቅር አንግል፣ ከመነካት፣ ከመታየት በተለይ መጀመሪያ ዓመት ላይ ያተኮርነው 2 ዓመቱን ከፓረንቲንግ ስታይል ጋር እናነሳዋለን። እዛ ላይ ያተኮርነዋል። አሁን ግን እዚህ ጋር ከእድሜያን ከስቴጅ 1 ጋር ከጠየቅሽኝ ልጆች ምንም እንኳን ኦኬ በዚህ እድሜ ቢደርሱም ይደርሳሉ ብለን ምን early intervention የሚባል ነገር አለ። አንዳንድ ድልዮች ሲኖሩ፣ አንዳንድ ትክክል ያልሆኑ እድገቶች ሲኖሩ ቅድም ምን ብለናል? ስኪሎቹን በየእድሜው ማግኘት አለባቸው።
that makes it ለልጆቹ ለወደፊቱ ለሜንታል ዲቨሎፕመንት ኢሞሽናል ሜንታሊ እንደገና ደግሞ ኮግኒቲቭ ሁሉ እድገታቸው ማንነታቸው ወደ ውስጥ በሚቀጥልና ያለ ማንነታቸው ፐርሰናሊቲያቸው ሁሉ እዛ ላይ ዴቨሎፕ ስለሚያደርግ ድሌ ሶኬ ባይኖረው የሚደርስበታል ተብሎ አይተው ለምን አንዳንድ የተገናኙ ችግሮችም ሊሆኑ ይችላሉ በጊዜ ሊፈቱ የሚችሉ ነገሮች ሊኖሩ ስለሚችሉ ስለ እድገት ካሰብን ማግኘት ያለባቸውን ነገር እንዲሰርች አድርገን ብዙ ማየት እንችላለን በዚህ ግሜ ምን ማግኘት አለባቸው የሚል እናንተም ሪሶርሶችን ማስቀመጥ ይችላላችሁ ኤቭሪዌር ያስባለው ብዙ ቀደም እንዳልኩ ሲዲሲ ላይ ራሱ ዲቴል ገብቶ ማየት ይቻላል ግን ድሌዎችን ላንሳት ቶሎ ለምሳሌ የልጆች እድገት በእድሜ ከከፋፈልነው በኋላ ፊዚካል እድገት ወይም ስሞል እና ላርጅ ሞተር ዲቨሎፕመንት which is በእጃቸው የሚያዙ ነገሮች የበጅ መጻፍ በእጅ መያዝ ከምንድነው የሚጀምረው በ3-4 ወር እቃ ስንሰጣቸው ገና ከዛም ምድን around that month እቃ ስንሰጣቸው ጥብቅ አርጎ መያዝ የውስጥ እግራቸውን ቶስ ስንነካ የእግራቸውን ጣቶች ስንነካ እንዲ ሪፍሌክስ እንደዚህ ማድረግ የሆነ መንዝ ላይ እንደውም ላይኖር ይችላል እሱ ወደ ከ6 ወር በፊት ላይ እንዲ ስንነካቸው እንደዚህ እነዚህ ፊዚካል ዲቨሎፕመንቶች የልጆች ወሳኝ ናቸው እንደዚህ መያዝ ከኮግኒቲቭ ጋር የተያያዘ ነገር አለው ምንም የማይዙ ከሆነ በ4 ወርም 5 ወርም 6 ወርም እቃ ወይም ጣታችንን ስንሰጣቸው ሉዝ ከሆነ እንደዚህ የማይዙ ከሆነ አንዳንድ ማለት ዌት ወራብ ሶ አንድ ፖይንት ያዘን ለምን የሚለው ማለት ነው ልጆች እስከ 1 አመት ባለው ጊዜ ውስጥ እንደዚህ እጃቸው መያዝ ለምሳሌ ከ3 ወር እስከ 5 ወር ያንን ቼክ ማድረግ ይችላል እቃ ስንሰጣቸው ይይዛሉ ሌላው ይሄ ጭንቅላታቸውን እንደዚህ ከአንድ ሳይድ ወደ አንድ ሳይድ ያደርጋሉ ወይስ ሳያደርጉ እነዚህ ቤዚክ ይሆኑ ዋና ይሆኑ ዲሌ ካለ ቼክ ማድረግ ያለብን ነገሮች ናቸው ኖት ብትጽፏቸው ይጠቅማል ብዬ አስባለሁ ወደ 7 ወር ላይ ሲመጡ እንዲ ብድግ አድርገን ስንይዛቸው እግራቸው እንዲ ቀጥ ለማለት መስል ይጠቀማሉ ላይቆሙ ይችላሉ እግራችንን ፑሽ ካቆምንበት ሶፋም ላይ ከሆነ ወደ ታች መግባት ወይም እግራችንን ወደ ታች በቃ መስሉን ፊልማል እንደሱ አይነት ነገር ወደ 7 ወር 8 ወር ስናነሳቸው እግራቸው ስቲል እንደዛ አይነት መቆም ከሌለበት ፓኒክ ማድረግ አይደለም ኦኬ በዚህ ወር እዚህ እግሯ ቀጥ ማለት ወይም ባይቆሙ ያመስል ለመቆም የመዘጋጀት አይነት እንደዚህ ጥንቅር ብሎ ማለት ማሳየት ስላለበት ይሄንን የምንበት ምክንያት ስላለ ከመስሎች ጋራ የሚኖሩ አንዳንድ ኢሹዎች early age intervention ሲኖረው በቀላሉ ደህንነት ምናልባት ከዚህ ላይ ሳትወጪ ይቅርታ ጋር ላቋርጥሽና አሁን ልጆች ላይክ አንድ እናት ያው ሁሉም ወላጆች እናቶች ሁሉ ልጆች ላይክ አዌርነሱ ያለው አንደርስታንዲንጉ ለምሳሌ ሌትስ ሴይ አንድ እናት በጣም ብዙ ላይክ በእኛ ሀገር ስታንዳርድ ልበለውና ለምሳሌ ብዙ ነገር ይሄ አዌርነስ የሌላቸው ትምህርት ብዙ ጊዜ አሁን ዩኬ ላይ ባለን እናቶች እርግዝና ሲሆን በእርግዝና ወቅት ይኖራቸዋል በየ6 ወሩ በየወሩ ቼክአፖች ይኖራልና የሚሰጣቸው እንትና ኢንፎርሜሽን አለ ላይክ ቶክ ቱ ሂም እርጉዝ ብትሆኝም ይሰማሻል አውሪው በድሽዳሽ አባት አጠገብሽ ሲሆን ያናግሩ ይሄ ለቻይልድ ዴቨሎፕመንት ነው ግን ያ ደግሞ የሌላቸው አሉ ለምሳሌ አሁን እዚህ ወደ ዩኬ ሲመጡ ብዙ ሴቶች እናቶች ላይ ያለሁኝና ፕሮባብሊ 6 ወር ይሆናት ሊሆን ይችላል በእርግዝና ሂደቱ ላይ ቼክአፕ ሳይኖር ገና 6 ወር 4 ወር 5 ወር የፕሬግናንሲ ቴስት የሚጀምሩ አሉ እና ያ ነገር አይኖራቸውም ብዙ ነገር ኦሬዲ ያለች የአትሊስት የብሬን ዴቨሎፕመንት የሚጀምርበት ታይም ላይ ነውና ምንድነው አሁን አንድ ልጅ ከተወለደ በኋላ ይሄንን አዌርነስ ሳይኖራት አንድ እናት ልጅ ተወልድና ልጁን በመታሳድግበት ጊዜ ብዙዎቹን እኔ አሁን እዚህ ባለ ነው ከማየው 3 አመት 4 አመት ሞልቶ ልጁ መራመድ እስከሚጀምር አፍ እስከሚፈታ ያለው ስቴጅ ላይ ነው ልጄ እድገቱ ለምን ወደ ኋላ ቀረ ለምን ፈጠነ ሚሊዮን የሚያስቡትና ምናልባት ይሄ እንዳው እስካሁን ብዙ ያላስተዋሉ ቢኖሩ ከ0 እስከ 6 ወር ባለው ላይ ምን አይነት ምልክቶችን ያሳያል አንድ ልጅ ላይክ ሄልዚ ኖርማል ብለን ከምንለው አሁን ጠቅሳሻቸዋል ግን ከፋፍለሽ ከ0 እስከዚህ እንደዚህ አይነት እንቅስቃሴ ያደርጋሉ ከ1 እስከ 2 ያሉት አትሊስት ቺቺን ነገር ያሳያሉ አይ ኮንታክት ሊሆን ይችላል
ከእናታቸው ጋር ያላቸው አንድ እንትን አታችመንት ስማይል ያሳያሉ ፈገግታ አላቸው ወይ ስታጠባቸው ስትመግባቸው ምንድነው ፒክ ማድረግ የሚችሉት ላይክ እንትን አድርገሹ ብሬክ ያልሹ በየእንትናቸው ብትገልጪና ከዛ ያችኛዋን ቢሆንም ባይሆንም ላይክ ፕሮብሌም ቢኖር ችግር ቢኖር ምን ፒክ ማድረግ ይችላሉ በዛ ታይም ላይ? ወል እንግዲህ መጨረሻው ላይ የምናነሳውን ፕሮግራም ስንጨርስ ይሄ ነው እኔ አሁን እዚህ የመጣሁበት የኔም ፓሽን በውስጥ ያለው ነገር ይሄንን አለማወቅ ወደ ማወቅ እናምጣው። ብዙ ሰው ለዚህ ነገር አዌር አይደለም። ብዙ ሰው ስለ ልጅ ማሰብም እንዳለበት አነሳዋለሁ መጨረሻው ላይ ሜቢ አሁን ወደዛ ባልገባ ብዙ ጊዜ ስለ ልጅ ማሰብ መማርም እንዳለበት ራሱ አናስብም አስፈላጊ እንደሆነ ስለም ስለ ልጅ መማር ምንድነው ነው ያድጋሉ አሳድገዋል በቃ በድሉ ያድጋል አይነት አመለካከቶች አሉን። ወደዛ ብዙ አልሄድም። ግን የሀገራችን ተረቶች ራሳቸው በአብዛኛው እሱን ይናገራሉና ይሄ ዕውቀት አለመኖሩ ግን ያጠፉትን ነገሮች ነው አሁን ለመንካት እየሞከረን ያለነው። ስለዚህ ባገኘንበት አጋጣሚ ሰዎችን መንገድ ላይ ስናገኝ ርብሶችን ስናገኝ ያወቅነውን የማሳወቅ ግዴታ አለብን ብዬ አስባለሁ። የብዙ ነገሮች መበላሸት ዛሬ ሁሉ ነገር ከቤት ነው የሚጀምረው። ጥሩም ነገር ከቤት ነው የሚጀምረው፣ ከእናት ሆድ ነው የሚጀምረው። እናት ለዚህ ነው ስፔሻል ሆነችው። ከእናት ሆድ ነው የሚጀምረው፣ ከዛ ከቤት ነው የሚጀምረው። ጥሩ መጥፎም ነገር ከቤት ነው የሚጀምረው። ይሄ የሚያሳየን እኮ ትልቅ ነገር አለ አይደል? ግን አሁን ያለውን ጀነሬሽን ደግሞ ስንመለከት ለምንድነው እነ ዲፕሬሽን እያየናቸው ያላችሁ ከባድ ነገሮች እየሰማን ያለ ነው? እውነት ነው ሶሻል ሚዲያው ተቀይሯል። ግን እዛት ኦንሊ ሪዝን ምክንያቱ እሱ ብቻ ነው ወይንስ አንዳንድ ከ12 ዓመት በፊት ማወቅ ያለብንን ነገሮች አለማወቃችን ነው የሚለውን ነገር ስናስብ በጣም ወደዚህ ያደላል። ከአንድ ዓመት እስከ 12 ዓመት ከዜሮ ጀምሮ ያለው አዌርነስ መጥፋቱ ብዙ ዳሜጆች ብዙ ጥፋቶች የሆኑና ልጆቹ አይደንቲቲያቸውን ማቁ ልጆቹ ኢሞሽናል ኮፒ ሜካኒዝም የሌላቸው ማለት የሆኑ የሚመጡትን ችግሮች መቋቋም አይችሉም። ለምን ዝበል ምናምን ሲባሉ ነው ያደጉት። ወይም ደግሞ ከዚህ እድሜ ጀምሮ ምን ያስፈልጋቸዋል ብለን አቴንሽን አልሰጠም። የሚገርመው ነገር ገንዘብ ኮስት አያደርግም። ኮስት የሚያደርገው ጊዜ ነው እና አቴንሽን እና ደግሞ ብዙዎቻችን ዊድወት ግን አንዳንዴ ካለማወቅ የተነሳ የምናጠፋቸው ጥፋቶች ናቸው። ስለዚህ እንዳልሽው ይህንን ሰዎች ይህንን ነገር ባቁስ ብለን ካልን በቃ ማሳወቅኛ ድርሻ ነው። አንድ ብለን ስቴፕ መጀመር፣ አንድ ስቴፕ ካልን ነገ ሁለት እንላለን እና እኔ ግን አሁን ወደሱ በጣም ዲቴል ከሄድን ያው በጣም ረጅም በተለይ ምን ማግኘት አለባቸው የሚለው ነገር አሁን እኔ ዲሌውን ሳወራ ገልብጦ ማለት ይቻላል። ስለዚህ እነዚህ ነገሮች ኢምፖርታንት ናቸው ማለት ነው በዚህ ስለዚህ አሁን ኒውቦርን ሲሆኑ እንዳልሻቸው የእጃቸው እንቅስቃሴ መቆማቸው አንዳንድ ነገር መያዛቸው እነኛ የልጆቹን እድገታቸውን ሂደቱን ፕሮሰሱን ያሳያል። ለምሳሌ እጅ መያዝ ካልያዙ ካልኩኝ መያዝ አለባቸው ማለት ነው። ለምሳሌ በሁለት ወራቸው እጃቸውን እያዩ በጣም ሰርፕራይዝ ይሆናል። አይታችሁ ሆነ ላይ እያዩ እጃቸው ይወድቃል። አንዳንድ ጊዜ ረመንበርኔ ልጄ እግሩን የመጀመሪያ ዕለት ያየለት ፓኒክ ነው ያደረገው። እግሩ ይመጣል ያየዋል ይላል እግሩ ይወድቃል። ከዛ እና በተለይ የተከታተልን ስናያቸው so beautiful እና እያንዳንዱ ግን ትርጉም አለው። ስለዚህ ልጆች በተለይ ዋናው ዲሌውን ማነሳበት ምክንያት መሆን አለበት ከሚለው ጋር ነውና በዛ ገልብጦ ሁሉም ሰው እንደዛ ደግሞ ወደ ፖዚቲቭ ወስዶ ቢሰማኝ። ግን ቅድም ያልሽው ፖይንት ደግሞ ትልቅ ስለሆነ ነው መማር ቁጭ ብለን ማውራት ስለ ፓረንቲ ግዴታ ነው። በቃ ምርጫም አይደለም ግዴታ የሆነ ነገር ነውና እንግዲህ እግዚአብሔር ይርዳን። ጊዜውንም ማጥፋታችን አልቀረም፣ ገንዘብ ማጥፋታችን አልቀረም፣ ልጆቻችንን እንወዳለን ሁላችንም። ግን እንዴት የሚለውን ነገር በማጣት ብዙ ልቅልቅ ያሉ ነገሮች እየሆኑ ነውና ለዚህ ነው ዛሬም ራሱ ያለ ነው ብዬ አስባለሁ። አይ ቲንክ ተጥለው አይደል በዛ መልኩ ትክክል ነሽ። አሁን ተመልሷል። ምናልባት እንግዲህ ያው ጥያቄዎች ካለ ተመልካቾቻችን መሀል ላይ ሊጠይቁሽ የሚፈልጉ ካለ ጥያቄያቸውን በስልካችን ሊያስተላልፉ ይችላሉ፣ መደወል ይችላሉ፣ ኦር በጽሁፍ ሊሰጡን ይችላሉ። ከዚህ ጋር እስካሁን በተናገርሽው እስካሁን ድረስ የመጣ ጥያቄ የለም እስካሁን ከተመልካቾች። ስለዚህ ያው ባለውን ቀጥልና መሀል ላይ የሚገባ ጥያቄ ካለ እናስተናግዳለን።
good so okay ስለዚህ በየእድሜው በተለይ ከፊዚካል እድገታቸው ጋር በተያያዘ በአንድ አመታቸው ሰፖርትም ተደርገው መቆም የማይችሉ ከሆነ በፍጹም ምንም መቆም ብቻ አይደለም ዳዴ ማለት ዳዴ ብቻ አይደለም ሰፖርት ተደርጎ መቀመጥ የማይችል ልጅ በአንድ አመቱ ካለን በቃቴን እይታ ይፈልጋል ማለት ነው ስለዚህ ሜዲክ ወደ ፔዲያትሪክስ ወደ ዶክተሮች ሄዶ የኔ ልጅ እንደዚህ ነው ምንድነው ማየት ያለብኝ ነገር ብሎ ማለት ጥሩ ነው ስለዚህ እነዚህ ነገሮች በዚህ እድሜ መታየት ያለባቸው ስለሆኑ ነው አንዳንድ ጊዜ በሁለት አመታቸው ድረስ ራሱ ዋክ ማድረጉ ከሆነ ፒፕታው ደግሞ በጣታቸው ብቻ በእግራቸው ጣት ብቻ ዋክ የሚያደርጉ ከሆነ ምክንያቱም ይሄ ሎወር ሌግ መስሉ ከኋላ ያለው ከሂል ቦኑ ጋራ ሾርት ሲሆን አንዳንድ ጊዜ ልጆች በጣታቸው ብቻ ዋክ ያደርጋሉ ሁሉ ጊዜ በቲፕቶ ነው እንደዚህ ጣታቸውን ተጠቅመው ነው ዋክ የሚያደርጉ እንደዚህ አይነት ነገር አለው አሁን ከዛ መስል ጋራ መታየት ስላለባቸው ልጆች የመስል ዴቨሎፕመንታቸው ምን ይመስላል እቃ ከመያዝ ጋር እንደዚህ ተስበው እቃ መያዝ በእጃቸው ስንሰጣቸው ለመውሰድ እነዚህ ይሄ ምንድነው ውስጡ ቪዥዋል አለው ማየት አለበት አለው ሌላው በጣም ቶሎ መሄድ የምፈልገው ወደ ስፒች ነው ስፒች ላይ ደግሞ ማየት ያለብን በ3 በ4 ወር ላውድ ለሆነ ድምጽ ይመልሳሉ ወይስ አይመልሱ ላውድ የሆነ ድምጽ ዋ ሲል ሪአክሽን አላቸው ወይስ ቢጮህም የሆነ ነገር ምንም እሱ የኢሪንግም የስፒችም ጋር የተያያዘ ነገር አለ ስለዚህ በ3 በ4 ወር ለድምጽ ይመልሳሉ ስለዳ በቃ ለድምጽ ይመልሳሉ ወይስ አይመልሱ ወላጅ ይሄንን ማየት ማለት ነው በ7 ወራቸው አካባቢ ደግሞ ምንም ምላሽ ስማቸውም ሲጠራ ድምጽም ሲሰሙ ምንም አይነት ተርን እንደዚህ መዞ ሙዚቃ ሲሰሙ ዞረው ምላሽ በተለይ ከነሱ ጋር በተያያዘ ስማቸውን ስንጠራ ምንም ምላሽ የማይሰጡ ከሆነ የጆሮአቸው ነገር እንዲታይ ጥሩ ጊዜ ያወቅን ማለት ነው እንደዚህ አይነት ነገሮችን በጣም ሲምፕል እንዳልኩት ይሄንን ሰርች ማድረግ የሚቻል ነው በሚቀጥሉት ያሉ ዲቴል ነገሮች ናቸው ሳኝ በአንድ አመታቸው ደግሞ ከስፒች ጋር ከቋንቋ ጋር በተያያዘ በአንድ አመታቸው ማማም እንኳን ማለት የማይችሉ ከሆነ በቃ ምንም ማማም ምትልም ወርድ ማያወጡ ከሆነ አንድም ሁለትም ቃል ካፋቸው በአንድ አመት ማያወጡ ከሆነ ኦኬ መታየት አለበት በሁለት አመታቸው ላይ 15 ከ20 ወይም 15 words ብዙ ጥናቶች የሚያሳዩ 15 words ነው መናግ በሁለት አመታቸው እነዛን 15 ቃላት አፕል ምናምንም ቢሆን ዲሌም እንኳን ቢኖረው አንዳንድ ጊዜ ሙሉ ሴንቴንስ ሙሉ ወሬ የሚያወሩበት ጊዜ አለ ይሄም ከሌለ አቴንሽን እንሰጣለን ማለት ነውና ምን ይያልኩ ነው ባጭሩ በሁለት አመታቸው ከ15 ቃላት በላይ መናገር አለባቸው በአንድ አመታቸው የተወሰኑ ቃላት መውጣት አለባቸው ጆሮአቸው መመለሱን ሜክ ሹር እነዚህ ነገሮች ከስፒች ጋር የተገናኘ ነገር ስላለ ያለፉ ዲቴል ነገሮች አሉ እነዚህ ዋናዎቹ ወላጅ ማየት አለባቸው ብዬ ነው በተለይ ከሶሻል ኢሞሽን ጋር ማንሳት የምፈልገው ነገር ከላይ ዴኬር የምናስቀምጣቸውን ልጆች ለማቀብ ስንጠጋ የሆነ የፍራይትንድ የሆነ በቃ አይነት ሪፊውዝ የማድረግ የመደንገጥ ይሆናል ወደ 7 ወራቸው 6 7 8 ወር ላይ የመደንገጥ አይነት ነገር ካሳዩ ይሄ ፒካቡም እንደዚህ ይዘን ፒካቡም እያለ ስንጫወት ምንም አቴንሽንን ኢንትረስት የማይሰጡ ከሆነ አይ ኮንታክት ወደ 9 ወራቸው ላይ ስናዋራቸው እንደዚህ አይናቸውን አድርገው ማያዩንና ለምንለው ነገር ስንላቸው ቃላት ባወጡ ኢሚቴት ማደርጉ ከሆነ ኮምፕሊትሊ ኦፍ ከሆኑ ወይም አይናቸው ወደኛ ብንጮህም ብናወራም ኮሙኒኬት ለማድረግ ብንፈልግም ኢንትረስት ምንም የማያሳዩ ከሆነ ሁሉም ስትሬንጀር ፌስ ከሆነባቸው የሚያዋቸው ሰዎች ሁሉ ማንም ሰው ጋር ሲሄዱ በቃ ሁሉም ሰው የሚያስፈራቸው ከሆነ ቆም ብሎ መነጋገር ጥሩ ነው የሶሻል ኢሞሽናል ዴቨሎፕመንት ገና በአንድ አመት ስለሆነ የሚያድገው በተለይ ዴኬር የምናስቀምጣቸው ከሆነ ምን እየሆነ ነው ምንድነው እዛው የሚያገኙት ነገር ዴኬር ቴኬር የሚያደርጋቸው ሰው በጣም ይጮህባቸው ይሆናል ይነፈር ነው ሲያለቅሱ ለማስቆም ሼክ ያደርጋቸው ይሆናል ይነፈር ነው እሱ በጣም ጥሩ ጊዜ የረዳ ወላጆች እንዲያዩ በተለይ ከአንድ አመት የመስጠት ግዴታ ሲኖርብን ይኖራል ላይፍ ላይ ሲኖርብን እነዚህ ነገሮች ማየት ነው ኦፍ ኮርስ ወላጅ ነው የሚያስፈልገው በዚህ ጊዜ ኦፍ ኮርስ ሁሌ የሚያውት ፊት ነው የሚያስፈልገው ካልተቻለ ግን ያግድ ከሆነ ግን እነዚህ ነገር ማየት ጥሩ ነው ብዬላለው ሌላ ኮግኒቲቭ ዲቨሎፕመንታቸው ላይ ደግሞ ቀድም ለመማር መዘጋጀት አለባቸው ሌተርስ ወርድስ ነምበርስ አይደለም ቁም ነገሩ ለመማር ነው መዘጋጀት ያለባቸው ብለናልና ፕሮብለም ሶልቪንግ ላይ ነው ይሄ እቃ ይዘው እንደዚህ ከተው እንደዚህ ማውጣት በዚህ ጋር ያመልጣቸዋል በታች በኩል ይሄዳል ከዛ ፈልገው ጊዜ ወስደው these are learning problems
እነዚህ ነገሮች በተለይ የተደበቀ መጽሐፍ ላይ የውሻው የተደበቀውን ውሻ በሚቀጥሉት ጊዜዎች ወደ ቲኔጅ እድሜና ወደዛ ስለምንሄድ ይሄ መሰረቱን ይዘን መሄዳችን ጥሩ ስለሆነ ነውና ልብ እንድንል ፈልጋለሁ። ይሄ ነው የተረሳው እድሜ፣ ይሄ ነው የብዙ ነገር ዳሜጆች ማለት ሰው የተደበቀን ነገር የመፈለግ አቅም ሰው ተደብቆ ወይም ፒካቦም ሊሆን ይችላል ተደብቆ ለመፈለግ ወይም እንደዚህ ውሻው ተደብቆ መጽሐፉ ላይ ወይስ የታለ ውሻው ማማይታለች ተደብቀን ሊሆን ይችላል እዛው ጋር እንደዚህ ብለን ትንሽ እያዩ ወይም ፊታችን እንደዚህ ከልለን በሆነ ነገር ማማይታለች ለመፈለግ ኤክሳይትድ መሆን ይሄ shows their brain connection ሪላክስ ማድረጋቸውን ለማድረግ ራሱ ምልክት ነው። ደስተኞች መሆናቸው ምልክት ነውና ወደ አንድ ነገር ፖይንት ማድረግ ያደርጋሉ ወይስ አድር አንድ ነገር ሲፈልጉ ፖይንት ማድረግ ወይንም ወደ ፒክቸር ፖይንት ማድረግ as out of በአንድ አመቱ እነዚህ ሁሉ አያረጉም ካልን attention ዶክተራችን ጋር ስንሄድ እንጂ እንደዚህ ያደርግ ይሄ ማለት ችግር ነው ወ አይደለም just to discuss ምን ማድረግ አለብን ምንድነው ያላረኩት ነገር በተለይ ሞር ፍቅር attention አለመስጠት አለማዋራት አለመዘመር ካለ it's a good sign okay ስለዚህ ሞር መዘመር አለብኝ ልጄን ሞር ማዋራት አለብኝ ሞር በሳቅ ማጫወት አለብኝ የሚለው ነገር እንመጣለን አለው ሁሉም ቴራፒ አይደለም ያስፈልገው ቤት ውስጥ በሁለት አመታቸው ደግሞ አንድ ኢንስትራክሽን ኮግኒቲቭ ጋር በተያያዘ አንድ ሲምፕል ኢንስትራክሽን ሌጎ የሎ ሌጎስ ከመኝታ ቤት ይዘህልኝና ስንላቸው ሄደው ቢቀሩ ወይም ደግሞ ሄደው ወረቀት ይዘው ቢመጡ ይሄ it shows አንድ ኢንስትራክሽን ከዛ ኢንስትራክሽን ግን ተከትለው ከሄዱ ሁለት እናደርገዋለን ኢንስትራክሽን መከተል ለኮግኒቲቭ ዴቨሎፕመንት በጣም እዚህ ውስጥ እንግዲህ የምናየው የወላጅና የልጅ ኢንተራክሽን ነውና እነዚህን ፈጽሞ አንድ ኢንስትራክሽን ሰጥተናቸው ምንም ኮንፊውዝ የሚሆኑ ከሆነ ፍርስትሬት የሚሆኑ ከሆነ ማይገባቸው ከሆነ አቴንሽን ይሄን ስል ያው ቀደም ቅድስት እንዳለችው እንግዲህ እየገለበጣችሁ ስሙት ማለት ይሄ መኖር አለበት ማለት ነው። ከቪዥን ጋር በተያያዘ ማለት የማልፈልገው ነገር እቃ ሙቭ እንደዚህ ስናደርግ አይናቸው ላይ እንደሱ የማይከተሉና ማያዩ ከሆነ አይናቸው እንባ የሚያወጣ ከሆነ ብዙ ጊዜ አንድ ጊዜ ወላጅ እንደሱ ሶክ እያለች እየጠረገችው ቆየችና እንደዚህ አይነት ነገሮች ይፈጠራሉና ጥቁሩ ደግሞ አይን ወደ ውስጥ የሚገባ ከሆነ ሁልጊዜ ወይም ክሮስ የሚያደርግ ከሆነ ቶሎ ቶሎ ፊክስ ማድረግ ይቻላል። እንደዚህ አይነት የልጆችን ዴቨሎፕመንት አቴንሽን መስጠት ኤርሊ ኢንተርቨንሽን ለሚባለው ነገር ልጆቻችንን አቴንሽን በእውነት መስጠታችንን ዋጋ ያለው ሁልጊዜ ችግር ላይ ነው ይችላል ይኖርሻል። አሁን ባለፈው አንድ ዲስተርፊ መሰለኝ የሚባለው አምና ሮንግ የመስል ችግር ነውና አባቷ ደረጃ ምናምን ስጡታ ውጪ ይላታል ያስገድዳት አንቺ ምንድን ነው የኔ ልጅ ጎበዝ ናት እንደዚህ አይነት ደካማ ልጅ የለኝም ሰነፈማ አትሁኝ ውጪ በቃ ደረጃ አንድ ጊዜ ሲያስታውስ እንደው ረጅም ደረጃ አስወጥቷታል። ከዚህ የተነሳ በጣም ተጸጽቶስ ሲያለቅስ ጓደኛዬ የነገረችኝ she's in working medical ለካ ልጅቷ ዲስተርፊ የሚባለው በሽታ የመስል ችግር እግሯ ላይ አትችልም ብዙ ደረጃዎች መውጣት ለረጅም ጊዜ ያስገደዳት ግን እያሰበው እሱ ነበር በጣም ዲስተርፊ ሆኖ እነዚህን እድገቶች አው ካነሳሻቸው አይቀር እነዚህ እድገቶች ማየት ወይም መኖራቸው ልጆቻችን ኮግኒቲቭሊ ኢሞሽናሊ ጤነኛ ሆኖ በሁሉም አቅጣጫ እንዲያድጉ ይሄ ደግሞ የሁሉም ነገር አሁን በሚቀጥሉት ጊዜ የምናወራው የልጆች ባህሪ ኢሞሽን ዲፕሬሽን ኤንዛይቲ የሚባሉትን ነገሮች ሁሉ ሩቅ ነው ዲል እያደረግን ያለ ሩቅ ውጤቱ ግን እዚህ ጋር ያለው መሰረት ላይ ያለው ነገር ነውና ይህንን ወላጅ አቴንሽን ይሰጥ the key is አብሮ መጫወት የሁለት ዓመት የሶስት ዓመት የአራት ዓመት የአምስት ዓመት የስድስት ዓመት ይቀጥላል አብሮ ከልጆች ጋር መጫወት የብዙ ጥያቄ መልስ የማይሰሙ ልጆች የማይታዘዙ ልጆች ይታዘዛሉ መጫወትና አብሮ መጫወት የሚለው ደግሞ ትልቅ ቦታ የሚሰጠው ነውና ዞሮ ልጆችና የወላጆች ሪሌሽንሺፕ በሁሉም ኤሪያ ይጠንክር የልጆችን እድገት ማወቃችን የሚጠቅመን ለዚህ እድገታቸው በስቴጅ ማወቃችን ይሄን ነው የሚጠቅመው የቱ ነው ድል ያደረገው የቱ ነው ልጅ ያገኘው የሚለው ኖርማል ይሆንት ሌላው ዲቴይሉ it's all about love it's ሁሉም አብረናቸው መጫወት የሚለው ያሳድገዋል ግን ይሄ በማይሆንበት ጊዜ ምን የሚለውን ለመንካት ያስችለናልና I think ይሄን ላነሳሽው ጥያቄ ጥሩ መልስ ነው ብዬ እላለሁ ጊዜያችንን እና ወደሚቀጥለው ነገር ለመሄድ go ahead
ትንሽ ጊዜ ያለን ብዬ አስባለሁ። ጀስት አሁን ከተናገርሽው አንጻር በደንብ ነው አብራርተሽ እየነገርሽን። ላይክ የልጆች አስተዳደግ ሜንሊ እንትን ኢሞሽናሊ ባህሪያቸውን ብቻ ሳይሆን ፊዚክሊ ራሱ ላይክ እንዳልሽው አሁን ቪዥን አለ የሂሪንግ አለ እና ብዙ ጊዜ ህፃናት ስለሆኑ አፍም ስለማይፈቱ መመገባችን መተኛታቸውን ብቻ ሊሆን ይችላል ምናየው እና ስፔሻሊ ኤርሊ ኤጅ ላይ ያ ነገር ቶሎ ስለማይታይ በጣም ሚስ ሊደረጉ የሚችሉ ነገሮች ስለሆኑ ይሄ በጣም ኢምፖርታንት ነው ብዬ አስባለሁ እና እንዳልሽው ያ ከ0 እስከ 2 ዓመት ያለው ጊዜ በጣም ኢምፖርታንት ነው እነኚህን ሳይኖች ፒክ ማድረግ። አይ ቲንክ እንደውም ሞስት ኢምፖርታንት ብዬ ማስባቸው ለዛ ናቸው። ምክንያቱም የብሬን ዴቨሎፕመንት በተለያየ መንገዶች ሊቀየር ይችላል። እንደኚህ አይነት ነገሮች ግን አንዳንዴ በጣም ሌት ሲሆኑ ከፊዚካል ያሉ ነገሮች አስቸጋሪ ይሆናሉ ብዬ አስባለሁኝ። መቴ የምጠይቀው ነገር አለ እስቲ? እኔም በዚሁ ላይ ነው አሁን ነፃነት በአብራራሽው ላይ በደንብ አድርገሽ አብራርተሽዋል። ግን ሞር ለወላጆች በተለይም በስደት ላይ ላሉ እዚህ ላሉ ወላጆች ምክር እንድትሰጫቸውና እስከ ምን ያህል ጊዜ ላይ አንድ እናት ምን ያህል ጊዜ መጠበቅ ያለባት ልጇ ያለውን አሁን የእድገቱን የብሬን ይሁን ፊዚካል ይሁን ብዙ እናቶች እዚህ የምናያቸው አገር ቤት እንኳን ብዙ ጊዜ ከልምድም ያልተማሩም ቢሆንም በልምድም የሚያደርጓቸው ብዙ ነገሮች አሉ የልጆችን እድገት የሚከታተሉበት ማለት ነው። እዚህ ግን በተለይ አንዲት እናት ብቻዋን የምትኖርበት አለ በጣም በአስቸጋሪ ሁኔታ ያሉበት ማለት ነው። ቅድምም ብዙ አብራርተሽዋል ከጽንሰት ጀምሮ ያለው ማለት ነው እና ብዙ ልጆች ይጎዱናል እዚህ ካለማወቅም ሊሆን ይችላል ከቸልተኝነትም ብዙ ጊዜ ግን ካለማወቅ ነው። ያው ይደርሳል ማለት የመደበቅ ደግሞ አለ ብዙ ጊዜ በእኛ ኮሚኒቲ ልጇ እንዲሆነ ላለመባል ብቻ የምታደርገዋል አንድ እናት እና ብዙ ጊዜ የምናየው ልጆቹ ሲጎዱ ነው። ልክ እንዳልሽው ቀድማ ያንን ነገር ለመፍታት ስትችል ወደ ዶክተር ነው ወደ ደግሞ ባለሙያዎች ሄዳለን እንደማማከር የመደበቅ አይነት ነገር አለ እና ያን ነገር እስከምን ያህል ጊዜ መጠበቅ አለባት የልጇን እድገት ማለት ነው። የስፒች ሊሆን ይችላል ፊዚካል ሊሆን ይችላል ላይክ ትንሽ እንትን ልጁ ከ6 ወር በኋላ ከአመት በኋላ ያለውን ከእናቱ ጋር ያለውን ኮሚኒኬሽን እንዴት ነው እንትን ማለት ያለባት ያንን ትንሽ ጠንከራለሽ እንትን ብትይ ማለት ምክር ብትሰጪ በተለይ ለስደት ላሉ እናቶች። ያ this is my personal ምክር ነው የሚሆነው። እንዳልኩት ቀደም ትንሽ ለማንሳት ሞክሬያለሁ። ሲንግል ማም አሉ፣ ሲንግል ዳድ አሉ። የሆነ ፎርሙላ የለውም እንዲህ ነው መሆን ያለበት እንዲህ ከሆነ እንዲወጣል የሚባል ነገር የለም። የእያንዳንዳችን የህይወት መስመር የተለያየ ስለሆነ ማለት ነው። አንድ ግን የማይለይ ፕሪንሲፕል አለ። ድህነትና ሀብት የማይጠይቀው ፍቅር ማንም በየትም ሌቭል በምንም እንደውም በጣም በእንደዚህ አይነት በብቸኝነት በሲንግል ማም ሆነው ያሳደጉ ልጆቻቸውን ግን በፍቅር ያጠገቡ ዛሬ ትልልቅ ቦታ ያሉ ሰዎች ቢኖሩ እነሱ ናቸው። መከራን በፍቅር ተሸፍነው ስለወጡት ማለት ነው። መቹርድ ሆነው በብዙ ኤሪያ ላይ በህይወት ዲሲሽናቸው ላይ ትልልቅ ቦታዎች ላይ ካየሽ የመጀመሪያው የብሬን ሰርጀንት የሱን ታሪክ ስንሰማ በጣም ብዙ ትልልቅ ሰዎች ሲንግል ማም የሆኑ ግን ፍቅርን ለልጆቻቸው ያመጡ። ይህንን ስል ምን ማለት ነው? ኢቨን ቱ ሼር ላብ እኮ አንዳንዴ እኛ ደህና መሆን አለብን አይደል? በዚህ በኩል የፋይናንስ ጥያቄ አለ፣ በዚህ በኩል እነዚህን ጥያቄዎች በጠቅላላ ወደ መጨረሻው ላይ መጨረሻ ስል ይሄ መጨረሻው እንዴት ነው እንዳይሆን እንጂ በተለይ ከስነ ልቦና ጋራ በተያያዘ ምን ማድረግ አለብን የሚለውን አንድ ስቶሪ ሼር ለማድረግ አስቤ ስለነበረ ከሱ ጋር በተያያዘ ይህንን ለማንሳት አስቤ ነበር። ባጭሩ ማለት የምፈልገው ምንድነው ወላጆች በየትኛውም የህይወት ደረጃ ላይ ብንሆን ለኔ ተስፋ እግዚአብሔር ነው። አንዳንድ ጊዜ ሰዎች እንደዚህ ይላሉ፣ ኧረ ችግር የለም መማር ማስፈልግም ምንም አያስፈልግም፣ በጸሎት እግዚአብሔር ልጅ ያሳድጋል፣ የሚያሳድግ እግዚአብሔር ነው፣ ኧረ እኔ አልችልም፣ አሳዳጊ እግዚአብሔር ነው፣ ጸሎት ነው የሚበቃው፣ ጸሎት በቂ ነው ይላሉ። በጣም እኔ በጸሎት አምናለሁ። በጣም ዋና ነው። በጣም ካልም እንድናደርግ ራሱ የሚያደርገን ነው ብዬ እኔ በራሴ
ምሳሌ ልሰጥ የምችለው ነገር እግዚአብሔርን መታመናችን ግን at the same time ደግሞ እኔ የማደርገው እኔ የማወራበት አወራር እኔ የምሰጠው ነገር እኔ ኮሙኒኬት የማደርግባቸው መንገዶች ደግሞ ወሳኞች እንደሆኑ ደግሞ እናያለን which is በጣም ወሳኞች እንደሆኑ እናያለን ምን ለማለት ነው ይሄንን ስል ለምሳሌ እናት ሲንግል ማ ልጇን እስከ 6 ወር መያዝ ባትችል ወደ ስራ መመለስ ቢኖርባት መስጠት ግዴታዋ ከሆነ እኔ እውነቴን ነው የምላችሁ millions and millions and millions ልጆች በዴይኬር ውስጥ አድገዋል ጤነኛ ሆነ እና ምን ለማለት ፈልጌ ነው አቅማችን እስኪችል ምንችለው ነው የምናደርገው ግን አቅማችን እየፈቀደ በቤት መሆን አልፈልግም እኔ ከልጆች ጋር ምን አዳረቀኝ ምናምን እዛው ወስደስ አይነት ላይ ግን በጣም እሱ ላይ አደራ ማለት ፈልጋለሁ እንደኛ ምን ስለለም ያንን ኦፖርቹኒቲ ብንጠቀም እንዴት ማድረግ እንዳለብን ካወቅን ደግሞ ከባድ ቢሆንም ወርድ ያደርጋል ውጤቱ ያስደስተናል እና እሱን ደግሞ አደራ አላለሁ ከዛ በተረፈ ግን ዲኬርም ተሄደው ይመጡ ልጆችን የትም ቦታ ይሁን በተለይ በሚቀጥለው ሳምንት ጥቂት ነገር እንዴት አድርገን ልጆቻችንን ኮሙኒኬት እናድርግ በሚለው ላይ እንመልሰዋለን ግን ፍቅር ለሼር ለማድረግ ልጆቻችንን ለማዳመጥ በተለይ እስከ 2 ዓመት አሁን የተነጋገርነው ከ2 ዓመት በኋላ ደግሞ ብዙ ጥያቄዎች ልጆች አሏቸውና መሰረቱ ፍቅር የሆነ ኮሙኒኬሽን አንዳንዴ በጭወት ነው የምናዋራቸው ሁሌ በቁጣ ነው በፍርስትሬሽን ነው የምናዋራቸውና ከሱ ይልቅ ረጋ ብለን የምናዳምጥበትን ሂሊንግ ለራሳችን ላይ ውሳኔ ብናደርግ ወደ ሌላ ሐሳብ ይዘልል ይመስላል መስመሩን ላይ ግን አሁን ስለጠየቅሽኝ በዚህ መልኩ ወላጆች ራሳችን ፎከስ ብናደርግ ልጄ የሚፈልገው እኔን ነው ገንዘቤን አይደለም ልጄ የሚፈልገው ምገዛለትን ቶይ አይደለም ልጄ አንደኛና አንደኛ የሚፈልገው የኔን ፍቅር ነው የኔን ፍቅር አይኖች ነው አይናችን እኮ ያወራል አንዳንዴ እንዴት እንደምናያቸው ወይ ፍቅር ነው ወይ ጥላቻ ነው ወይ ዲስከሬጂንግ አለበት ወይ ቁጣ አለበት ያስታውቃል አይናችን ራሱ እና ልጁ የሚፈልገው ሁሉም ሰው በቃ ልጄ የሚፈልገው ቢያጠፋም ቢወድቅም ብትሳሳትም ትልቅ ጥፋት ብታደርግም ያልጠበቁትን ነገር ብትሆንም የምትፈልገው ግን ፍቅር ተቆጥተንም የምትፈልገው ግን ፍቅር አርመንም የምትፈልገው ግን ፍቅር ሁሉ ጊዜ ፍቅር የምትለውን ነገር በጭንቅላታችን ብናስቀምጠው ለልጆች ቀስ ብለን እንድናዳምጣቸው ይረዳናል በያስባለን አይ ነው ቴክኒኮች ያስፈልጋሉ እግዚአብሔር ወደዚህ ቦታ ካመጣን እንግዲህ አንዳንድ ነገሮች እናወራለን በያስባለው ከዛ ግን ይሄንን ነው ማለት የምንችለው ታቀማችን በላይ የሆነውን ነገር ሁሉ ጊዜ እግዚአብሔርን ትርጉም ሲያረጋ ይቻላል የምንችለውን ግን ከጓደኛም ቀንሰን ከራሳችንም ቀንሰን ከምንም ቀንሰን ከወለድን ጊዜ በኋላ ለጥቂት አመታት ያልፋል ሽው ብሎ ነው ጊዜው የሚያልፍ ለጥቂት አመታት መስጠት የምንችለውን ጊዜ ፍቅር ጊዜ ነው አላለም ጊዜ ለመስጠት ወገባችንን እንሰር ሌላው ቀጥሎ ይመጣል የመጀመሪያው ግን ይሄ ነው በቃ ይሄ ነው ስራ ሰርታ ደክማ የምትመጣና ስራ ሰርቶ ደክሞ የሚመጣ አባት ልጁን መጀመሪያ ሳይው ልጁን እቅፍ አድርጎ እንዴት እንደናፈቀኝ ቀኑን ሙሉ ስትናፍቅኝ ነው የዋልሽው ቢላት የቀኑን ሙሉ አብሯት አለመሆኑን ትረሳለች ስለዚህ ፍቅር በብዙ መልኩ ልናወራበት የሚገባ የህይወት ዘመን ስጦታ በቃ ትልቅ ጊፍት ነውና እንዴት የሚለውን ትንሽ እናወራለን ግን በሱ የራሴን ምክር በዚህ ላስቀራት መታሰቢያ የምትጨምሪው ጥያቄ አለሽ ነው እሺ ያው ጥሩ አድርገሽ ነው ያብራራሽን ነፃነት እናመሰግናለን በዚህ ላይ ግን በትንሽ ብትጨምሪ በልጆች አስተዳደግ ላይ የስነልቦናዊ ቀረጻቸው ምን አስተዋጽኦ ያደርጋል ልጆችን ስነልቦናዊ መቅረጽ አቀራረጹ አስተዳደጋቸው ላይ ያለውን ተጽዕኖ ወይም ደግሞ ምን አስተዋጽኦ እንደሚያደርግልን ትንሽ ኦኬ ስለዚህ ባጭሩ የልጆች ስነልቦናዊ ቀረጻ ወይም እስካሁን ድረስ የምናወራቸው ነገሮች ይሄ በተለይ ስሜታቸውን መስማት ከ2 ዓመት በኋላ ልጆች ፍርሃት ሊያሳዩ ይችላሉ ጭንቀት ሊያሳዩ ይችላሉ ሊደነግጡ ይችላሉ ደስ ሊላቸው ይችላል ብዙ አይነት ሊናደዱ ይችላሉ መናደድ ማን ነው ስህተት ነው መናደድ እውነተኛ የሰው ስሜት ነው አይደል የተለያዩ ስሜቶች ልጆች ያሳያሉና ያንን ስሜት በሚያሳዩበት ጊዜ ተናዳሃል
ወይም አዝነሃል ፊትሽ ላይ ሐዘን ያለው አዝነሻል ደስ ሲላቸው ደግሞ ዋው ደስ ብሎሃል ዛሬ ደስ ብሎሻል ኢሞሽንን አክኖሌጅ ማድረግ ማየት መስማት ልጆቻችንን ትምህርት ቤት ሄደው ከፍቷቸው ሲመጡ እና ታዲያ ምንድነው ይሄ ቢሆን ይሄ ይሆናል እና ታዲያ ምንድነው የሚሉ አነጋገሮች እኔም በልጅነቴ እንደሱ ነበር እና ታዲያ ነገ ሌላ ቀን ነው ምንም አትሆኝም ብለን ሳይሆን ዋው እንደዚህ ከፍቶሽ ነው አልሽው ይሄ ነገር ከፋል አይኑ ይከፋል በጣም ነው የሚከፋው ስንል ለካ የኔ ስሜት ትክክል ነው ይላል ልጆቻችን ሲያወሩ የሚያወሩትን ነገር ልብ ብለን ስናዳምጣቸው ፍቅር ያለው ይሄ ነው ዘርዝሮ ያለልኩ ስለዛ ነው ፍቅር ልብ ብለን ስናዳምጣቸው ያሉትን ቢሳሳቱም ምን አለ በቢሳሳቱ ይማራሉ እኮ በቃ አይደል ዋው ይሄ ማለት ነው ይሄ እኮ እንዲተሳሳ ይሄ ግን እንደዚህ ነው ይሄ እኮ እንደዚህ ነው ብለን ኮሬክት እንኳን ስናረግ በቃ ዝም ብለን ስንሰማቸው ትናንትና የነገርሽኝ የትናንትናው እያልን እያስታወስን እንዴት እንደምንሰማቸው ስልክ እንኳን ሲጮ አይ አላነሳው ምክንያቱም ካንቺ ጋር ያወራው ስለሆነ ካልጨረስኩ አላነሳ ወይ ማትሶኪ አንሺው ምናምን ሊሉን ይችላሉ አንዳንዴ ግን እኛ እንዴት ነው የምናረገው እያወራናቸው ስልክ ሲጮ የምናስተላልፈው መልእክት አለና እነዚህን ነገሮች አቴንሽን መስጠት ልጆቻችንን መስማት በቃ አላረለ ይሄን ነገር ማድረግ አልፈልግም ሲሉ አድርግ ሳይሆን በፓረንቲንግ ላይ አድርግ ሳይሆን ምንድነው ማድረግ ያለ ማዳመጥ መስማት መሳቅ መጫወት አንዳንድ ሲሳሳቱ ሰው ተሳስታል ግን ይስተካከላል አይነት አፕሮች አብረናቸው ስንሆን ምንድነው የሚጠቅመው ለሽ ካልሽ አይደንቲቲያቸው ለራሳቸው ያላቸው አመለካከት ጤነኛ ይሆናል ጤነኛ ሴት ልጆቻችን ወንድ ልጆቻችንን እንደሚያምሩ መናገር እነዚህ ሁሉ ፍቅር ነው እንግዲህ እይታ ነው ፖዚቲቭ እይታ ለልጆቻችን ስነ ልቦናቸው መሞላት ያለበት በመልካም ንግግር በፖዚቲቭ ንግግር ይሄ ማለት ሲያጠፉ ቀጥት ያረግናቸው ሲያጠፉ ኮንሲኩዌንስ ያሳየን ግን ልጆቻችንን ማዳመጥ መስማት ፍቅር ሼር ማድረግ የምንላቸው ነገር ቅድም በህፃንነታቸው ያልናቸው ማየት ማጫወት አብሮናቸው መጫወት የ3 ዓመት የ5 ዓመት የ8 ዓመት የ10 ዓመት አብረናቸው መጫወት እነዚህ ጤነኛ ግንኙነቶች ልጆች ከወላጆቻቸው ጋር ዋየርድ ነን አላልን ሪሌሽንሺፕ ኮንታክቱ ኃይለኛ ነው ውስጥ ድረስ ነው ስለዚህ ይሆናል ባጭሩ አንድ ታሪክ ልንገራችሁና እንቀጥለው ካልጨረስን እንቀጥለዋለን ምን ሆነ አንድ እናት ደውለልኝ ምን አለችኝ ልጇን በጣም ትቆጣታለች ማለት ሆምወርኳን ቶሎ አትሰራም አንዳንድ ጊዜ ተረሳዋለች መስራት የተለያዩ ችግሮች አሉ ያለቻትን ነገር ለማድረግ እንደዚህ የምታረግባቸው ነገሮች አሉና በጣም ትጮሃለች በጣም ትቆጣታለችና እንደ ክለባውስ አይነት ገባለች እኛ የምናስተምርበት ስለዚህ መጮ ምናምን ልክ አይደለም መጮ የለብንም ልጆችን በፍቅር ማናገር በጥያቄ መጠየቅ ይቻላል የሚሉትን ነገሮች ታያለስነ ስነልቦና እድገታቸው ማሰብ እንዳለብን ከግንኙነታችን ጋር በተያያዘ ማለት ነውና መጮህ በተለይ ትክክል እንዳልሆነ በምንም ተአምር ወላጅ ልጅ ላይ ሲጮህ የልጁ ችግር ሳይሆን የወላጅ ጥያቄ ስለዚህ እንደዚህ አይነት የጮህ ማዋራት በቁጣ በንዴት ይሄ ነበርና በኋላ ልጇን ሄዳ ክፍሏ ስትገባ ልጇ ዛሬ እንደዚህ ቀን ስትጠይቃት አው ምን ሆምወርክ አለሽ ምንም የለኝም ሆምወርክ አለችኝላለች የፓብሊክ ስፒኪንግ ነው ምናምን ስፒች አለኝ አለች ሊመሽ ነው ጥቂት ሰዓት ነው የቀረው ፕራክቲስ ማድረግ እንዳለባት ታውቃለች በጣም ተናድዷል በጣም ተናድጄ ልናገራልኩና ጸጥ ብዬ በሩ ዘግቼ ቀስ ብዬ የጩኸትም የፈርስ ሳላረግ ቀስ ብዬ ዘግቼ በቃ ማለት አለመጮህ ምክንያቱም ምንድነው ይሄ ፕሮክራስቲኔት አለመስራቷ አለማድረጓ ውጤቱ የልጅቷ ነው ስተቱ የልጅቷ ነው የወላጅ ድርሻ አለ የልጅ ድርሻ አለ ከዛ ወጣዋል ብዬ ወደ ታች ዳውንስቴጅ ግን ንድድ ነው ያልኩት ምክንያቱም አሁን እኔ ባልጠይቃት ነገ ላስተማረው ሄዳ ያልሆነ ምክንያት ተሰጣታለች ከዚህ በፊትም የሆነ ነገር ነው ፌሊንግ ግሬድ ተሰጣታለች ከፌሊንግ ግሬዱ በኋላ ደግሞ እንደማለች ፓረንቲንግ ሚቲንግ ሴት ነው አንዳንዱ ነው የምሰማው አትነግረኝም ማለች እንደው ከዚህ በፊት ተነጋግረናል መክሬያታለሁ ንድድ ብዬ በቃ ቆየው እሷ ቆየች ከዛ ጓደኛዋ ጋር የቸርች ጓደኛዋ ጋር ስልክ ልደውል አነሳው አለች
ግን ሄጄ እስቲ ቼክ ላድርጋት እንዳትሰማኝና ምንድነው ማድረግ ያለብኝ ብዬ ሄጄ ቼክ ላደርግ ስል መውረዷን ወይም ውስጥ መሆኗን ቼክ ላደርግ ስል ውስጥ ድምፅ ሰማለሁ፣ የማልቀስ ድምፅ። ከዛ ከጓደኛዋ ጋር ነው የምታወራው እና ምንድነው የምትለው በቃ ምንም አንደርስታንድ አታደርግ፣ በሰው ፊት ቆሞ ማውራት እንዴት ለኔ ከባድ እንደሆነ ደጋግሜ ነግሬያታለሁ፣ አትሰማኝ፣ ምንም አንደርስታንድ አታደርገኛለች። ለጓደኛዋ ታወራው እና ያቺ ጓደኛዋ ደግሞ ስፒከር ላይ ነው እንደዚህ የሄደችው እንዳትል ነው፣ ወርዳ እንዳትሰማኝ ነው እንጂ ሳወራ ጠጋግን ስል እንደሱ ያወራሉ። ከዛ ጓደኛዋ ምትላለች ወላጆቻችን እኮ ምንም አንደርስታንድ ያደረጉን ይመስላችኋል እንጂ ሁልጊዜ አንደርስታንድ ያደረጉ። አዎ ትላታለች። እችኛዋ ደግሞ የእሷ ልጅ ማለት ነው መልሳ ታለቅሳለች አለ። የማልቀስ እንባ ነው የምሰማው እና ሁልጊዜ ምን እንደምትለኝ ታውቂያለሽ አለች። you can do it ፕሮክራስኔት እያረግሽ ነው፣ ብትጥሪ የተሻለ ብታደርጊ ትችያለሽ ትለኛለች። አንዳንዴ ጥቅስ ከመጽሐፍ ቅዱስ እያወጣች ያው እሷ ያለች ከመጽሐፍ ቅዱስ ጥቅስ እያወጣች መጣር አለብሽ ማድረግ አለብሽ። እንደውም ሌዚ ብላ ነው ባለፈው የጠራች። ሌዚነት ነው ይሄ ብላ ነገርኳት። እኔ ሰው ፊት ቆሞ ማውራት እፈራለሁ አልችልም ብዬ ብላት ነገር ሁልጊዜ ሌክቸር ምክር ነው የምትሰጠኝና ብላ በቃ እየተንሰቀሰቀሽ ነው የምታለቅሰው። አሁን እንደሱ ያደረገች መንቀጥቀጥ ጀመርኳል። ምን ትላታለች? ከዛ እኔ ግን አለቻል whatever it is ምንም ይሁን ምንም እኔ ግን እሷን ደስ ማሰኘት ነው የምፈልገው ስትል አልቻልኩም። ወደ ዳውንስቴር ሄጄ በደረቅ ሁኔታ ከሁሉ ነገር የመጨረሻው ቃል ልቤን ሰበረዋል። ለካ መክራታለሁ እያልኩ ለካ ለመምከር እንዲህ እያልኩ የማደርገው ነገር ፍርስትሬቶኝ እየጮኩ ሳወራ እንደዚህ እያልኩ ስለካ ልጄን ሀርት ያርቁ ውስጧን እያቆሰልኩ ነው። ኢንከሬጅ አረኳት መስሎኝ ለካ እንደውም ኢንከሬጅ አይደለም ማረካት ያለው ምን ሆኜ ነው ብላ ነው የደወለችና ምንድነው ማድረግ ያለብኝ? ኦፍ ኮርስ አብረን ነው የምናድገው። there is no 1 + 1 = 2 ግን ይሄንን ጥያቄ ይዘን እንድንሄድ ስለፈለኩ ነው ለሚቀጥለው ሳምንት። የኛስ ምናልባት ልጆቻችን ሆምወርክ አለመስራታቸው ነው ወይንስ ምናልባት ላውድ አቲቲዩድ ያላቸው ልጆች ነው ያሉን ወይንስ ሪስፖንሲብል አይደሉም? አንድ ሲንግል ማን ባለፈው ደውላለች ልጄ እግዚአብሔርንም የሚፈራ ስራውንም በጥሩ የሚሰራ መልካም ልጆች ሆኖ እንዲያድጉ ፈልጋለሁ። ያላደረኩት የለም፣ ደከምኩ፣ ከሰው ተራ ወጣው፣ ለራሴ የምለው ነገር የለም፣ ምንም የሚያረጉት ግን አስደስተኝ፣ ምንም ኮሚኒኬሽን የለም፣ ምንም መግባባት የለም፣ ደከመኝ። ምንድነው ማድረግ ያለብኝ? አይ ዶንት ይሄ ድምፅ ስንቶቻችሁ ቤት እንዳለ አላውቅም። የእናንተ ፍርስትሬሽን የሚያስጮኸን ምናልባት የቤት ስራ አይሰሩም ልጆች፣ ምናልባት ቤት ውስጥ የምናዛቸውን አይሰሙንም፣ ስንጠራቸው መልስ አይሰጡንም፣ ስናናግራቸው በዲስሪስፔክት በሌለው ነው የሚያዋሩ። የሚጠቀሟቸው ቃላቶች እህትና ወንድም ቤት ውስጥ እየተጣሉ እየተደባደቡ ተቸግረናል። አይ ዶንት ኖ የእናንተ ምን እንደሆነ ፍርስትሬት አድርጋችሁ እንድትጮሁ እንደዚህ ነው እንድትሉ በየቀኑ ልጆቻችሁን በምክር ወይም በተለያየ መልክ ግን ስሜታቸውን ሳንሰማ የኛን ፓርት እንዲሆኑ የምንፈልገውን ብቻ እየነገርናቸው ምናልባት ተላልፈን ያለንበት ስንት ቤት አለ። በጩኸት በቁጣ በንዴት ፍርስትሬት አድርገን እኮ ደግሞ ኢንቴንሽናችን ሲታይ የእውነት ጥሩ የእውነት ጤነኛ የእውነት ልጆቻችንን እንዲያድጉ ነው፣ ስለምንወዳቸው ነው፣ እንዲማሩ ጥሩ እንዲሆኑ እንደማን ሰው ሆነው ለራሳቸው የሚጠቅሙ ዜጎች ለሰውም ለራሳቸውም የሚጠቅሙ እንዲሆኑ መልካም ነው ውስጡ ያለው ነገር። ግን በምን አይነት መልክ ነው እያናገርናቸው ያለ? ምንድነው የኛ ፍርስትሬሽን? ምንድነው ውስጣችን ያለ? ምን እናድርግ የሚለውን ነገር እንድናስብ ፈልጋለሁ። እውነት ነው የምናደርጋቸው ነገሮች የምንፈልጋቸው ነገሮች ልጆቻችን ለመጉዳት አይደል። ግን አንደኛ መግባባት ከሌለ፣ ኮሚኒኬሽኑ ጥሩ ካይደለ፣ ልጆቻችን ላይ የምናየው ነገር ዛሬ መልካም እንዳይደለ ካሰብን we are on the right place ትክክለኛ ቦታ ነው ያለ። ይሄ ነገር ልክ አይደል፣
እያደረኩት ያለውት ነገር ልክ አይደል ማለት ከጀመርን የመጀመሪያው ስቴፕ ነው ብያስባለሁ። ይሄንን ኔጌቲቭን ነገር ፋይንድ አውት ካደረግ አንዳንድ ጊዜ ልጆቻችን ጸጥ ብለው ይሄዳሉ። በቃ ጸጥ ብለው እንዳልናቸው ብቻ በፍርሃት እሱን ማየት ልክ ነው። ኮሙኒኬት ማድረግ ልጄን አዳምጣታለሁ፣ ምርጫ ሰጣታለሁ፣ የእሷን ንግግር እሰማለሁ ወይንስ የኔን ብቻ ነው ማቀርበው? ምንድነው የተሰማት የምትችለው ጠይቂያት አውቃለሁ ብለን መጠየቅ ነው። ታዲያ ምን ላድርግ ሞክሬያለሁ ለምንል ይሄንን እንድታስቡ ፈልጋለሁ። በዚህ ሳምንት ከምን አይነት ፓረንቲንግ ነው የመጣው? እንዴት ነበር የኔና የወላጆቼ ግንኙነት? የኔ ኢሞሽን እንዴት ነበር ያደገው? እንዴት ነበር? የት ነበር? በመልካም ነው መልካም አለው ሁሌ ክፉ አይደለም። የተለያዩ ያጣዋቸው የተጎዳዋቸው አሉ ወይ? ቀላል አይደለም። ድፍን ያለ ሊሆን ይችላል የምሰጣችሁ ሆምወርክ ምንድነው ልትልጁ ብቻ። ግን በዚህ ሳምንት ከየት ነው የመጣው? ከምን አይነት ፓረንቲንግ ነው የመጣው? ምንድነው ውስጥ የተሸከመው? ፋይናንሻል በርደን ነው የሚያስጨንቀኝ? ከሌሎች ሰዎች ጋር ያለኝ ሪሌሽንሺፕ ጥሩ አይደለም? ከሰዎች ጋር አጣላል ሰዎች ስለኔ የሚያወሩ ጥሩ አይደለም? ያ ነገር አስጨንቆኛል? ኤክስፔክቴሽን ልጆቼ እዚህ ጋር መድረስ አለባቸው መልካም አለን ብዬ የምለው ነገር አለ? ምንድነው እኔን ያስጨንቀ? የልጆቼ ባህሪ ነው? እኔ ጋስ ምንድነው ያለ? ከየት ነው የመጣው? ምንድነው ውስጤን የሞላው ሐሳብ? የተሸከምኩት ነገር ምንድነው የሚለውን ነገር ሁለቱን ነገር እንድናስብ ፈልጋለሁ። በዚህ ሳምንት አንድ እህት ምን ብላ ባረከችኝ? እግዚአብሔር አለችኝ የምወደው ልጄ እሱ ደስ የሚያሰኘኝ ብሎ አንድ ልጁን ድምጽ ከሰማይ እንዳወጣ አንቺን በልጆች ደስ ይበልሽ፣ በመቀመዳቸው ብለሽ ደግሞ ደስ የተሰኘውባቸው የምትይበት ያርግልሽ ስለኝ ልቤ ድንግጥ ነው ያለ። ዛሬ ለእናንተም ይሄን እላችኋለሁ። ብዙ ነገሮች ፍርስትሬሽኖች ሊኖሩ ይችላል። ይሄ ችግር አለ ያላችሁ ሰዎች ራይት ቦታ ናቸው። ቀጥሎ ግን እንድታስቡ እንፈልገው ምንድነው እኔ ውስጥ ግን ምንድነው እኔ ውስጥ የተሞላውና ከምን አይነት ፓረንት ነው የመጣው የሚለውን በዚህ ሳምንት እያሰብን እንቆያለን። ግን የምባርካችሁ በልጆቻችሁ ደስ የምትሰኙበት በልጆቻችን ደስ የምንሰኝበትን ዘመን መልካም ግንኙነት እግዚአብሔር ወደኛ ያምጣል። እግዚአብሔር ስራ ጀምሯል። እንዲህ መነጋገራችንም ቀላል አይደለም። በዚህ ውስጥ ተዋለሁና ይሄንን እያሰብን እንቆይ። ጥቂት ነገሮችን አይ ቲንክ በሚቀጥለው ሳምንት ከዚህ ተነስተን ምን እናድርግ ምንድነው ማድረግ ያለብን የሚለውን እንነጋገራለን። በጣም ሰፊ የሆነ ነገር ነው ያነሳሽው። በጣም ነው የምናመሰግነው። ሁሉ ሰው ተምሮበታል ብዬ ተስፋ አደርጋለሁ። እውነት ነው እንዳልሽው አንቺ ስትናገሪ አሁን በራሴ የማውቃቸውን ልጆች ትምህርት ቤት ውስጥ ለቴራፒ ሪፈር የሚደረጉ ልጆች አሉ ህፃናቶች እና እነሱን ልጆቹን እንዳስታውሳቸው ሪማይንድ እንዳደረግሽኝ አሁን እንዳነሳሽው ልጅ አስታውሳለሁ። አንድ ልጅ I think he's about like 6 ወይ 7 ዓመት ቢሆነው ነው እና ከኛ ኮሚኒቲ ባይሆንም በሌላ ኮሚኒቲ ግን ብዙ ሲሚላሪቲ አለው የባህል ተመሳሳይነት ያለው አንድ ልጅ ነበርና ትምህርት ቤቱ ነው ሪፈር አድርጎ ካውንስሊንግ ያስፈልገዋል። ይሄ ልጅ ቢሄቪየር ፕሮብሌም አለበት፣ ትምህርት ቤት ውስጥ በጣም ይፈዛል፣ እንዲህ ተብሎ ነው ቴራፒ የሆነውና ፈርስት ላይክ አሰስመንት ስናደርገው በጣም ብዙ የታዘብኩትና የተገነዘብኩት ወላጆች ልጆቻቸው ምን ያህል ያውቃቸዋል የሚለውን ነገር ጥያቄ እውነት ለመናገር 70% የሚሆኑ ወላጆች ልጆቻቸውን የሚያውቋቸው አይመስለኝም። ሪሌሽንሺፕ ይኖራል፣ ፍቅሩ አለ፣ አብሮ መጠጣት ሁሉ ነገሩ አለ። ግን ልጆቻቸው ውስጣቸው ያለው ኢሞሽናቸውን ሳይኮሎጂያቸውን ወላጆች አያውቋቸውም። ዘፈርስቲንግ አሰስመንት ሲቀመጡ ልጆቹ ልክ አዋቂ አንቺ የኔ ኮሚኒቲ ይሄንን ነገርን ካወቀብኝ እንደዚህ ከሆነብኝ ብለን ኢምባረስድ ሆነ ብዙ ነገራችንን ሆልድ አድርገን እንቀመጣለን። ልጆች የመጀመሪያው ኢሹዋቸው ፓሬንት የነሱን ችግር እንዳያውቅባቸው ነው። አግሪመንት ፈርስት በቃ ትረስት ቢልድ የሚያደርጉት ሪሌሽንሺፕ ቢልድ የሚያደርጉት ወላጅ የነሱን ኢሹ ካላወቀ። ለምንድነው ያ ከምንድነው የሚመጣው? ትምህርት ቤታቸው ይሄ ችግር አለበት፣ እንደዚህ አይነት ችግር አለ፣ ሂዝ ዊክ፣ እንደዚህ ነው፣ ኖቲ ነው፣ እንዲህ ነው ተባለ ሲባል ፓሬንት ያንን ማወቁ ለልጆቹ በጣም ትልቅ ኢምባራስመንት ነው። በጣም እንደ
እፍረት እንደ ሞራላቸውን በጣም ድቅቅ የሚያደርጋቸው ነው። ያ ለምንድነው የመጣው? የልጆችና የወላጆች ግንኙነታቸው ላይ ያለው ሰፊ ጋፕ ነው። ያ በምንድነው? ሪሌሽንሺፑ አለ፣ ወድሃለሁ ወድሻለሁ መባባሉ አለ። ግን ወላጆች ልጆቻቸውን የሚያዩበት አይን በእነሱ ጭንቅላት ነው እንጂ በልጆቹ ጭንቅላት አይደለም። ያንን በምሳሌ ስናስቀምጠው እኔ ልጄን ሳሳድገው ፕሮባብሊ የኔ ጭንቅላት ብዙ አለ፣ ጓደኞቼ ላይ እችላለሁ፣ ስራ ቦታዬ ላይ እችላለሁ፣ በእኔ ላይፍ ብዙ ያደረኩትን ላይ እችላለሁና እኔ ህይወት ውስጥ የጎደለውን በእኔ ህይወት ላይ ጋፕ ያለውን ልጄ ያንን ፊል እንዲያደርግልኝ ነው። ሁላችን ብዙ ወላጆች እኛ የሌለንን ልጆቻችን እንዲያገኙ ነው ብዙ ጊዜ የማየው የምመለከተው። ሁሉ ወላጆች ያንን ፊል ለማድረግ ይሞክራሉ። ያ ማለት የልጁን ኒድ አይደለም የሚያስፈልጉት እና ይሄ ልክ ሲመጣ እስቲ ፒክቸር አድርግልኝና ኮንትራስት አድርገን አግሪ አድርገን ኤቭሪቲንግ ፕሮሚስ ወላጅህ አያውቅም ኢቨን እኔ ጋር እንደምትመጣ ይሄ የኔና ያንተ ምስጢር ነው ተብሎ ነው ያንን ሴሽን የተጀመረው። እና እስቲ ድሮ አድርግልኝ ብዬ ፕሌት እንትን ድሮ ስናደርግ ጀስት ኤክስፕረስ ማድረግ ስለማይችሉ ኖርማል ልጆች ራሳቸውን መናገር አይችሉም እና በተለያየ ቴራፒ ነው የምታሰሪያቸው። አርት ቴራፒ አለ ምናምን። ድሮ ሲያደርግ እስቲ ድሮ አድርግልኝ ፋሚሊህን፣ ዶግ አለህ ቤት ወይ ያለህ ፍሬንዶች፣ አዲስ የተወለደ ልጅ ሁሉ ድሮ አድርገና እነኝን ኤክስፕሌን አድርጋቸው። ኤክስፕሌን ማድረግ ጀመረ። ከዛ የሆነ ቦታ ላይ ሲሄድ ይሄ ማን ነው ብዬ ስለው ይሄ የሆነ ቦይ ጋሌስ ብሎ ስም ሰየመልኝ። ይሄ ቦይ ሂዝ ኦልዌይስ ኖቲ፣ ሂዝ ኦልዌይስ እንደዚህ አለ። ያንን አስዩም ያደረገልኝ ምንድነው? እራሱን ነው። እዛ ፒክቸር ላይ ሂዝ ኖቲ፣ ሂዝ ኦልዌይስ እንደዚህ የማይወደድ የማይፈለግ ሁሌና ያንን ልጁ ኦልሬዲ አክሴፕት አድርጎታል። ያንን አክሴፕት አድርጎ ቢሄቭ የሚያደርገው ከዛ እሱ ከራሱን አንደርስታንድ ካደረገው አንጻር ባህሪው፣ ግንኙነቱ፣ ቁጣው፣ ለቅሶ፣ ንጭንጩ፣ ሳቅ፣ ጨዋታ የሚያመጣቸው ቀልዶች ራሱ እሱ ራሱን አንደርስታንድ ካደረገበት ነው። ይሄንን ከየት አመጣው ብዬ ስል ከቤቱ ከፋሚሊው ያመጣው ነው። ከፋሚሊው ከየት መጣ? እናቱ ሌላ ህፃን ልጅ ወልዳለች፣ አራስ ናት። ይሄ ልጅ በደንብ በቃ ሪሌሽንሺፕ ዩዥዋሊ የመጨረሻ ልጅ ሲኖርሽ አቴንሽንሽ ሁሉ እዛኛው የመጨረሻ ልጅ ላይ ስለሆነ ከዛ በላይ ያለው ልጅ አንተ አድገሃል፣ ሂድ ከዚህ እንዳትነካ፣ እንደዚህ እንዳትሆን፣ ሂድ እንዲያምጣ፣ ሂድተኛ ነው የምንለው። በፊት የነበረው አታችመንት የነበረው ፍቅር የነበረው ነገር ይቀራል። እናቶች ደግሞ ዩዥዋሊ ድካሙ አለ፣ ፍራስትሬሽን አለ፣ ብዙ ሪስፖንሲቢሊቲ ስላለ ራሱ ድካም ስላለ ጩኸት አለ። እንዳልሽው ሂድ ከዚህ ሂድተኛ፣ አጩህብኝ የሚባሉ ነገሮች አሉ። ወይ እንዳትነካ ልጅ ወድቃል ይሰበራል ሲባል ልጁ አንደርስታንድ የሚያደርገው ሽዶን ላይክ ሚ እኔን ሳይሆን አዲስ የተመጣው ልጅ በቃ ወዲያው ነው አውቶማቲክሊ የልጆች ጭንቅላት ወደዛን ሽፍት የሚያደርገው እና ይሄ ልጅ ያንን ነው አንደርስታንድ ያደርገው እና ሁልጊዜ እንዳትነካው ነው የሚባለው። ስለዚህ they don't love እኔን አይወዱኝም ብሎ ያንን አክሴፕት ስላደረገ ቢሄቭ የሚያደርገው በዛ ነው በቃ። እና ልጁ ምን ሆነ? አቴንሽን ሲካር ሆነ። ሁልጊዜ ሰዎች አቴንሽን እንዲሰጡት፣ አክሴፕት እንዲያደርጉት፣ እንዲወደድ ሶሻሊ ትምህርት ቤትም ሲመጣ ጓደኞቹ እንትን እንዲሉት ለምንድን ነው? ያቺ ጋፕ ስላለች ሲመጣ መረበሽ አለበት ትምህርት ቤት ኦር የሆነ ነገር ክሬት አድርጎ ስቆ ዋው እሱ እንዲህ ነው እንዲባል ይፈልጋል። ለቤትም ሲሄድ ወይ ታላላቆቹ መምታት አለበት ምናምን። ያንን ቢሄቪየር አመጣ። ለምንድን ነው ይሄ? ልጁ እንዴት አድርጎ ለዛ ፍረስትሬሽን ውስጥ ያለው ነገር መወደድ፣ እኔ ባለጌ ነኝ የሚወደኝ የለም ወላጆች አይፈልጉኝም የሚለው ነገር ስቃይ ስላለበት ልጁ ቢሄቪየሩ ተቀየረ እና ያንን ነው ቢሄቭ የሚያደርገው። ይህንን ለምንድን ነው ያነሳሁት? አንቺ ካመጣሽው ጋር ነው። የልጆች ከወላጆች ጋር ያላቸው አታችመንት፣ አንደርስታንዲንግ፣ ኢሞሽናሊ ኢንጌጅ መሆናቸው ከህፃንነት ገና ሲወለዱ ጡጦ ሲሰጡ እናትየዋ ፊቷን አዙራ ከምታጠባ ልጇን እያየችው ሲጠባ አይኑን እያየች ፈገግ እያለች ራሱን እየዳበሰች ስትሰጠው ያ ህፃን ልጅ ባይናገርም ገና በዛች ኤጅ ላይ በቃ እወደዳለሁ የሚላችሁ ያኔ ነው ገና ዓለም ምን እንደሆነ የሚሆነው። በቃ ዓለም ኤግዚስት ያለችው የሚያውቀው ከእናቱ አይን ነውና እኔ ኢምፖርታንት ነኝ፣ እወደዳለሁ፣ እፈልጋለሁ የሚለውን አንደርስታንድ እያደረገ የሚሄደው ከዛ ጊዜ ይጀምራል። እና ከዛ ሲሄድ ስታዋራ ሲያለቅስ ደከመኝ ብላ ከምትል አም ሂር ቢደክማትም ወጥ አድርጋ ፈገግ ብላ እንካ ብላ ስትለው ልጆቹ ያችን አዳፕት ባረጉ ቁጥር they feel secure እና ሁሌ ኢንጌጅ መሆን አይጠበቅባትም። እና የእናቶች ኢሞሽናሊ ሴትል መሆን መጀመሪያ እናቶች ራሳቸው ኢሞሽናሊ ሴትል መሆን አለባቸው። ዘን ራሳቸውን ወደ ልጆቻቸው ፕሬዘንት ሲያደርጉ ወደ ልጃቸው ሲመጡ
ያቺ ሴት ሆና ስቃ ፈገግ ብላ I'm here በአይኗ ኮንታክት ጋር በቃ you are safe ብላ ስትለው ልጁ ሁሉ everything ያለው ነገር እንደዛ ይሆናል። ያንን ቢሄቪየራችንን ነው አሁን አዳልት ሆነን ፈሪ ልንሆን እንችላለን፣ ኮንፊደንስ ላይ ኖረን ያንን ነው ሪፍሌክት የምናደርገውና ይሄ በጣም ኢምፖርታንት ሳይን ነው። ሆፕፉሊ ኔክስት ታይም ይሄንን በደንብ ዲፕሊ ዲስከስ እናደርጋለን ብዬ አስባለሁ። ነፃነት አሁን ካለንም ከሰዓት አንፃር ብዙ ማድረም እንዳይሆን ምናልባት ከዚህ ጋር ጥያቄ ካለ ጥያቄዎችን እኔ መቲ የምጨምሪው ካለ ወይም ጥያቄ እስቲ ቆይ አሁን ይታየኛል ይመስለኛል። ሰላም እያሳየችኝ ነው እጇን። ጥያቄ ካለ እስቲ እድሉ ልስጥ። አው ጥያቄ አለ በመሰጅ በWhatsApp የተላከ ነው። Good evening, thank you so much for the interesting and important topic. I just have one question with regard of children who are hyper and have difficulties with self-control. ነው ምትለው ያለችው። Hyper and self-control. Yeah, difficult with self-control. ነፃነት አንቺ ትመልሺዋለሽ ኦር ይሄንን ጥያቄ እንመልሰውና ወደ ይሄ ከምናልባት ከኮግኒቲቭ እና ቢሄቪየር ጋር ይያዛል ብዬ አስባለሁኝና ሜቢ ለነፃነት እድሉ ልስጣትና የምጨምር ሐሳብ ካለ እኔ እጨምራለሁ። እሺ ሚውት ላይ ነው ያለሽው። ጥያቄው እንዳገኘሁት ከሆነ ልጄ የሃይፐር ነው ወይም ደግሞ ሰልፍ ኮንትሮል ላይ እና ቢሄቪየሩ ላይ የማየው ችግር አለ ነው አይደል? አው ሰንክሎት የጻፈች ነው ምክንያቱ ስልክ መደወል አልቻልኩም መናገር አልችልም አሁን። The child I'm referring is an 8 years old boy. He's very smart and clever at schoolwork. The problem is with self-control and his interaction with other kids. At home, most of the time, he has a good behavior, but he gets irritated quickly. Okay. እንደዚህ አይነት ነገር ጥያቄዎች መልሶ አንዳንድ የሚጠየቁት ይጋፋል ግን ዝም ብየለን ለጠየቀችው እናት ሐሳቡን ልቶ እሷ ይሄ yes ነው የምትለውን ነገር እሷ ታይዋለች። እኔ ግን የመጀመሪያ ማንሳት የምፈልገው ጥያቄ ምንድነው she said he's smart, great, then ከሌሎች ሰዎች ጋር ያለው which is emotional, social emotional ወይ emotional እንዴት አድርጎ ኤክስፕረስ እንደሚያደርግ ከሌሎች ሰዎች ጋር ያለው ግንኙነት ላይ ነው። እቤት ደግሞ ጥሩ ነው ነው ስለዚህ የመጀመሪያው ጥያቄ የምጠይቀው እቤት እንዴት ነው ዲስፕሊን የምታደርጉት? እንዴት ነው ዲስፕሊን የምታደርጉት ቤት ውስጥ? እና ቤት ውስጥ ያው ነሽ ወይ ማለት አይደለም። ያው አላቅም ጥያቄውን ብቻ ነው ያየሁት ከብዙ አንግል መመልሰው ምናልባት ይሄ ጥያቄ ለሌሎች ነው የሚመልሰው መልስ ስለሚኖር እና ባጭሩ ለመመለስ አንደኛ ዲስፕሊን እንዴት ነው የምታደርጉት? ዲስፕሊን ስታደርጉት ቤት ውስጥ በመፍራት ፈርቶ እንዳይመታ ወላጅ እንዳይመታው እንዳትቆጡት እንዳትጮበት ፈርቶ ከሆነ ጸጥለብ የሚለው ቤት ውስጥ ውጭ ሲወጣ ትክክለኛው ማንነት ይወጣል። ምክንያቱም ቤት ውስጥ ግን ኢሞሽኑን እንዴት አድርጎ ኤክስፕረስ እንደሚያደርግ ነፃነት ካለው ለምሳሌ ልጆች ያጠፋሉ። there is mistake and error. mistake is we all ሁላችንም እንሳሳታለን። የመጀመሪያው ሁሉ ጊዜ ስህተት ነው። ከዛ ደግሞ ኤረር አለ አውቆ እየተነገራቸው ፐርፐዝ ልጆች የሚያደርጉ የዛ ጊዜ ኮንሲኩዌንስ የሚባል ነገር አለ። ወንበር ላይ መቀመጥ ቲንኪንግ ቼር እንዲያስቡ ማድረግ ምንድነው ያረከው ነገር ብሎ መጠየቅ። ኤንኤን ኤልሻዳይ ቲቪ ላይ አይ ቲንክ ልጆቻችን እንዴት እንቅጣ የሚለውን ነገር ገብተሽ ሰርች ብታረጊ ሰፋ ያለ ሐሳብ እዛ ላይ ተናግሬበታል። ግን ለዛሬ ለማንሳት ያክል ልጆቻችን ሲያጠፉ ቤት ውስጥ ትሬን ማድረግ ነው እንጂ ጨዋ ልጅ ማሳደግ አይደለም ጎላችን። ጨዋ እንዲሆን ከሆነ ጸጥ ብሎ ይወጣዋል። በቃ ይፈራላ የሚመጣውን ጩኸቱን ዱላውን ስለማይፈልግ ማለት ነው። ትሬኒንግ ግን ሌላው ትሬኒንግ ማለት ልክ ጮሆ ከተናገረ ቤት ውስጥ ዋው ተናደሃል ማለት ነው። ይሄ ሁሉ ጊዜ አይሆንም። አንዳንድ ጊዜ ምን ያስጮሃል ብለን እንጀምርበት ጊዜ አለ። አምናቶ ኪኛ በፐርፌክሽን ግን ምንድነው የጮኸው ምን ሆነህ ነው? ወንድም ካለው ወይ የሆነ ነገር ተሰብሮበት ፍርስትሬት አድርጎ ከሆነ ዋው ምን ሆነ ነው? ይሄ ስለሆነ ኦ ዋው እንዲሆነው ነው ወንድም አጥፍቶ ነው ብለን ጠይቀነው ሰምተነው ኦኬ ብለን ኢሞሽን አክንጀ ግን ሌላ ጊዜ እንዴት አድርገን ኢሞሽንን ኤክስፕረስ ማድረግ ያለብን እንዴት ነው? ይሄን ኢሞሽን በሩን እንደዚህ መዝጋት መጮህ ያደረገው ነገር ካለ ማለት ነው እዛት ኦንሊ ወይ ምንስ ሌላ ምን አለ እስቲ ንገረኝ። ግን ለምን ጮክ ብዬ በጥፊ መጥቼ ክፍሉ ከላኩት ግን ምንም አልተማርኩም። ኦኬ ይሄ ላይሆንም ሊሆንም ይችላል። ስለዚህ ዲሲፕሊን እንዴት ነው የምናደርገው?
ሲሳሳት መሳሳቱን ነግረነው ካስተማርነው ይማራል ከተማረ ነገ አስቦ ነው ማለት ነው የሚያደርገው ውጭ ሲወጣ it takes time it's not easy but once they get there ለአንቺም ለወላጅም ለልጁ ጤነኛ ነው የሚሆነው ማለት አንድ ሁለተኛ ከኤሌክትሮኒክስ ጋር ያለው ግንኙነት ምን ይመስላል ብዙ ጊዜ ልጆች educationally they're smart they know numbers they know read ያነባሉ ነምበር ያውቃሉ ምናምን ግን ሶሻሊ ከሌሎች ጋር ያላቸው ግንኙነት ግን ተጣልተው ችግር ተፈጥሮ ሶልቭ አላደረጉ ከልጆች ጋር መጫወት ኮንፍሊክት ይፈጠራል ያንን ኮንፍሊክት ሶልቭ ያደርጋሉ ተራ ይሰጣሉ ተራ ይጠብቃሉ ይሄ ለልጆች መኖር ያለበት እድገት ነው ትሬኒንግ የምንለው አንዱ ሌላው ይሄ እና ከሌሎች ልጆች ጋር ብቸኛ ልጅ ሊሆን ይችላል አንደኛ ልጅ ሊሆን ይችላል ይዘነው መውጣት እንችላለን ፓርክ ይዞ መሄድ ይችላል እንደዚህ አይነት ነገሮች አሉ ብቸኛ ሲሆን ይሄ ነገር ሊታይ ይችላል ግን ቢሆንም ከሌላ ልጅ ጋር እንኳን ቤት ውስጥ መጫወት ባይችል ኤሌክትሮኒክስ ላይ ከሆነ ለረጅም ጊዜ የሚቆየው የሃይፐርነቱ ምንም እንኳን ኤጁኬሽናሊ ጉድ ቢሆንም ካልም ሆኖ ኢሞሽን ኮንትሮል የማድረጉ ችግሮች ውስጥ ገብቶ ሶልቭ ያደረገ ትሬን ስላልሆነ በቀላሉ ታንትረም ሉዝ ያደርጋል በቀላሉ ፍርስትሬት ያደርጋል በቀላሉ እንደዚህ አይነት ነገሮች ውስጥ ይገባልና how is his electronics time በጣም ረጅም ጊዜ ኤሌክትሮኒክስ አለ ወይ የሚለው ላንቺም ለሌሎችም ወላጆች በዚህ ነገር ለምንል ሰዎች መታየታል ከዛ እየጨመረ ሲሄድ አሁን ብዙ ማንሳት ስለማንችል በመጨረሻው ላይ ግን የሃይፐር የመሆኑ ነገር ብዙ ጊዜ ከኤሌክትሮኒክስ ጋር ተያይዞ አግኝቼዋለሁ ቴራፒስት ዶክተሮች እንደዛ አይሉም ግን እኔ ፐርሰናሊ ቴራፒ ካውንስል በማድረጋቸው ወላጆች በጣም ማአት ለውጥ ብዙ ለውጦች አይቻለሁ ሶ ከኤሌክትሮኒክሱ ሲለዩ ልጆች ባህሪያቸው የተቀየረ ይመጣልና ሌላው በሶስተኛ እችን ብቻ ማንሳት የምፈልገው በጣም ስለሚጠቅም ምን ያህል አብረሽው ትጫወቻለሽ ወይም አባቱ ምን ያህል ይጫወታል አብሮ ከልጆች ጋር መጫወት 10 minutes reading book ሊሆን ይችላል 10 minutes ትንሽ ጨዋታ ቁጭ ብላችሁ አቴንሽን የምትሰጪው አቴንሽን ሰጥሽ ቅድም ቅድስት ስትል ነበር ልጆች የወላጆቻቸውን አቴንሽን መወደዳቸውን የሚያውቁት በምንሰጣቸው አቴንሽን ስለዚህ ምን ያህል አቴንሽን አለው ቤት ውስጥ ይሄ አድርግ ቁጭ በል ብላ ጠጣ ልብስን አንሳ እቃውን ጠበው ኮልጌቱን ከፍተው ጫማን እንዲነው ባክፓክን ስቀለው ከሚል ያለ 7 ደቂቃ ነው ይላሉ አቨሬጅ ከልጆቻችን ጋር ዲፕሊ የምናወራበት ጊዜ እና ከትዕዛዝ ከህግ ከትዕዛዝ ብቻ እየወጣ ከልጅሽ ጋር የምታወሩበት የምትጫወቱበት ጊዜ አለው እሱ ስትቀይሪ የባህሪ ለውጥ ካለው በእውነት ለማህፀን ፕሮግራም ጻፍላችሁ አይዋንስ በጣም ብዙ ጊዜ ለውጦች አይቻሉ ልጆቻችን ጋር ሲጫወት ማይሰሙ ልጆች ይሰማሉ ኦፕን አፕ ያደርጋሉ ትምህርት ቤት ደግሞ ቡሊ ካለበት ትምህርት ቤት ደግሞ የሚያስጨንቁ ልጆች ካሉ ያንን ለመቋቋም ከሆነስ እንደዚህ የሚሆነው እሱንም ደግሞ መጠየቅ አለብሽ ሃውስ ኢዝ ስኩል ቤት ጨዋ ሆኖ እነዚህ ምልሽን ነገሮች ሁሉ የለም ካልሽ ይሄ ሁሉ አሞኬ ግን ስቲል ልጅ ባህሪ ያለው ካልሽ ትምህርት ቤት አስተማሪው ማንና እንዴት ነው ትሪት የምታደርገው ይሄ ቢሄቪየር ከየት መጣ ባዘር የሚያደርገው ልጅ አለ ወይ እሱን እንዲነግርሽ መጠየቅ አለብሽ if there is misbehaving there is some የሆነ ነገር ካለ የሆነ ነገር አብሮታል እሱን ፋይንድ አውት ለማድረግ ጊዜ ልክ አሁን ጥያቄ እንደጠየቅሽው እነዚህ ነገሮች ቁጭ ብለሽ በዚህ ሳምንት ልብሽ ተመልከችና አንዱ ጋር ይሆናል በዚህ ውስጥ ሁሉ አይደለም ካልሽ ግን ኔክስት ዊክ ስንመጣ መልሰሽ እዚህ ጋር መጨመር ፈልጋለሁ ነፃነት ካለችው ጋር ዩዥዋሊ ህፃናት የሚያሳዩት ቢሄቪየር እና አዳልት ሆነን ያው የተለያየ መልክ ሊሆን ይችላል ስሜታችንን የምናንጸባርቀው ዩዥዋሊ እንዲህ በጣም መንቀጭቀጭ የሚያበዙ ሰዎች እንደተባለው ሃይፐር የሚሆኑ ሰዎች they have እንትን አላቸው የኮንፊደንስ ኢሹ አላቸው ለምንድነው 8 years ከሆነ ይሄ ልጅ የ8 ዓመት ልጅ ማለት ጓደኞች አሉት የትምህርት ቤት ጓደኞቹ ኢምፕረስ ማድረግ ይፈልጋል ጓደኞቹን እና እሱ ውስጥ ያለውን ፍረስትሬሽን ኤክስፕረስ የሚያደርግበት ወይ ሃይፐር ነው ያ ሃይፐሩ መንቀጭቀጁ መረበሹ ይሄ ያለው ትምህርት ቤት ውስጥ ብቻ ከሆነ የሚንጸባረቀው ልጁ ፍረስትሬት ያደረገበት ከፋሚሊ ሪሌሽንሺፑ ጋር ሳምቲንግ የጎደለው ነገር አለና ያችን ኮንፊደንሱን ቢውልድ ለማድረግ መረበሽ አለበት ሲረብሽ አብረውት የሚማሩ ልጆች አቴንሽናቸው ወደሱ ጋር ይሄዳል ይስቁለታል እሱ እንዲህ ነው እያለ ፎከስ ወደሱ ነው የሚዞረው
ያ ምንድነው ኒዲነስ ላይክ ኒዲ የምንሆንበት ታይም አለ ሰዎች አፕሪሺየት እንዲያረጉን እንዲነው ተብሎ እንዲወራለን ናቹራሊ አደልት ላይ አሁን የሚታዩ አንዳንድ ሰዎች ላይ በባህሪ የሚያንጸባርቁት አለ እሱ እንደዚህ ነው እሱ ጎበዝ ነው እንደ ታዋቂ ነው የሚደረገውን ኤቭሪ አክቲቪቲ ሌሎች አንስተው እንዲያወሩለት አፕሪሺየት እንዲያረጉለት ገሌ ከገሌ ይበልጣል የሚባለው እንዲባልለት ይፈልጋል ልጆች ደግሞ እንደ እድሜያቸው የሚታዩበት አፕሪሺየት የሚደረጉት የነሱ ኩዮች ናቸው ትምህርት ቤት ስፔሻሊ በጣም ኢምፖርታንት ቦታ ነው ማንነታቸው የሚታነጽበት ኮንፊደንስ ቢልድ የሚሆንበትና እዛ ሄዶ ሃይፐር ከሆነ የሚረብሽ ከሆነ የሚያውቅ ከሆነ ክፍል ውስጥ አቴንሽን እየፈለገ ነው ይሄድች ስለዚህ መሆን ያለበት ልጁን ግራውንድ ማድረግ መቅጣት ሳይሆን ምንድነው የጎደለው የሚለው ነፃነት እንዳለችው እኛ ያለን ሪሌሽንሺፕ ሜቢ የተቀየረ ነገር ካለ within the family break up ካለ የእናት ያባት ጸብ ካለ ይሄንን ሜቢ I don't know personally ዲስከስ ማድረግ ይቻላል ከነፃነት ሊሆን ይችላል ከማናችንም ላይ በማህፀን በኩል ኮንታክት ያድርጉን ሜቢ ተጨማሪ ነገሮች ካሉ ዝርዝሩን ስለማናውቀው እንዲ ነው ብለን አጭር መልስ መስጠት አንችልምና ይሄንን ጠቅለል አድርጎ ያሉትን ኢሹዎቹን ዲስክራይብ ያደርጉልን ከዛ ተጨማሪ ሜንታል ሄልዝ ኢሹዎችም አሉ ላይክ ADHD ምንላቸው ኢቭን ቆይቶ የሚመጡ የተያያዥነት ያላቸው የተለያዩ ሜንታል ሄልዝ ኢሹዎች ስላሉ ዲፔንዲንግ ኦን ልጁ የሚያሳያቸው ባህሪ ምንድነው ፒክ የተደረገው ጀስት ኖርማሊ መረበሽ ብቻ ከሆነ ከፋሚሊ ጋር ካለው ኢሹ ውጪ ወጥቶ ያንን ያንጸባረቀ ነውና ቤት ውስጥ ያለውን ነገር ሜቢ በደንብ ማየትና ልጁን ለማዳመጥ መሞከር በዚህ ኤጅ ላይ ልጆች ዩዛሊ ለወላጆቻቸው ኦፕን ሆኖ መናገር አይፈልጉም ምክንያቱም የሆነ ክብር የሚባል ነገር አለ በእነሱ ኤጅ ላይ ያንን ኦፕን ሆኖ ለወላጆቻቸው መንገር የማይፈልጉበት ነገር አለና ሳምበዲ ክሎዝ ሆኖ በጣም ሪሌሽንሺፕ ፎርም አድርጎ ልጁ ትረስት የሚያደርገው ይሄንን ነገርህን እናትህ አባትህ አያውቁም ብሎ ሳምበዲ አደልት የሆነ ሰው ልጁን ቢያወራው ኢሞሽኑን እንዲገልጽ የሚያደርግ ነገር ጨዋታዎችን ማጫወት ሊሆን ይችላል አርቲስቲክ የሆኑ ነገር እንደ ልጁ ኢንተረስት ያንን ነገር በማድረግ በዛ ውስጥ ፍረስትሬሽኑን ሊያወጣ ይችላል እና በዛ ሂደት ውስጥ ልጁ ገዛ ሊያደርግ ይችላል ፕላስ ደግሞ ከቲቸሮቹ ጋር ዲስከስ አድርጎ እንዴት ነው ልንረዳው የምንችለው ምን አይነት ቴራፒ ያስፈልገዋል ወላጆች ሶልቭ የማያደርጉት ነገር ካለ በቴራፒ ከትምህርት ቤት ውስጥ ካሉ ካውንስሊንግ ከሚሰሩት ጋር ያንን እገዛ እንዲያገኝ ማድረግ ጥሩ ነው ብዬ አስባለሁ ሌላ ጥያቄ አለ ወይስ ሰዓታችን ያው ናጽነት ኔክስት ዊክ ስለምትመጣ ፕሮግራማችን የሚመጣው ያለው ፓርት 2 እናደርጋለን ስለዚህ አይ ቲንክ ወደ አንቺ ቅድስትዬ እሺ በቃ እናመሰግናለን ነፃነት መቼም ሰፋ አድርገሽ በደንብ ነው ያብራራሽልን ይሄንን ፕሮግራም የሚከታተሉ ሰዎች አሁን በቀጥታ ላይቭ ገብተውም ሊሆን ይችላል ከዚህ በኋላ ደግሞ ዩቲዩብ ላይ ገብተው ወይም በፌስቡክ ፔጃችን ገብተው ወደ ኋላ መልሰው ከመጀመሪያው ጀምሮ ያለውን ሲከታተሉት ጥሩ የሆነ መረጃን ያገኙበታል ብዬ አስባለሁ በሚቀጥለው ሳምንት ገና አልጨረስነውም ገና ጀመርነው እንጂ አልጨረስነውም ብዙ ስላስተዳደግ ስለምንም ተያያዥነት ያለውን ሳምንት የምንቀጥልበት ይሆናልና በጣም ነው የምናመሰግነው ጊዜሽን ሰተሽ እስካሁን ከኛ ጋር ቆይተሽ በደንብ ሰፊ የሆነው ቀሰተሽና ከልብ እናመሰግናለን ለሚቀጥለው ሳምንት ያው በዚህ ሰዓት እንገናኛለን ፕሮግራማችንን ተከታተሉ ይሄንን ነገር ለኔ ይጠቅመኛል ብላችሁ ያሰባችሁ ሰዎች ሌሎች እንዲማሩበት ደግሞ ሌሎች ይሄንን ሞር እንዲከታተሉን ሼር አድርጉልን ይሄንን ሊንካችንን ጥያቄዎች ካሏችሁም ጥያቄያችንን በውስጥ መስመር ላኩን ኔክስት ዊክ ስንመጣ ጥያቄዎችን ማብረና ያይዘን መመለስ እንችላለን ለዛሬ ግን በዚህ ፕሮግራማችን እናጠናቅቃለን ለሁሉም መልካም ምሽት ይሁንላችሁ በጣም ነው የምናመሰግነው